ሲቀብሩ ያለበትን ፕሮሰስ እነሱ ቃላቸውን መስጠት አለባቸው። እንዴት እንደተፈጸመ እያንዳንዱ ስቴፕ በህግ ቁጥጥር ስር ሆነው ነው እንትን የሚሉት ማለት ነው። ለዛ ድርጊታቸው ደግሞ ምንም ይሁን ምን የሚጠየቁበት መንገድ በዛ ሲሆን ነው ሁሉም ነገር ሰላም የሚመጣው። ስለዚህ ጊዜ ማባከን አይደለም። አይኖ ብዙዎቹ ፖለቲካ ለማድረግ እኛንም ስም በሌላ መንገድ ማንገናኘውን ደግሞ የሆነ ታርጋ በመስጠት እየቀላቀሉ እያወሩ እንደሆነ እናውቃለን። እነዚህ ታማሚዎችን የዘረኝነት ቫይረስ ያለባቸውን እነሱን ልናግድ አንችልም። 3 ዓመት 4 ዓመት አይተን ህዝቦቻችን ምን አይነት ዋጋ እንደከፈሉ እናውቃለን። የትግራይ እናት እናቴ ነች፣ የአማራ እናት እናቴ ነች፣ የኦሮሞ እናት እናቴ ነች፣ የሁሉም ብሔር ብሔረሰብ እናት እናቴ ነች። ስናወራ ስለ ሀና ብቻ ትኩረት አድርገን ነው እያወራን ያለ ነው። ቴንኪዩ ደግሞ በቃ በአሁኑ ሰዓት እንደዚህ አይነት ስሜት ተሰምቷችሁ ከእናንተ ውስጥ ደግሞ በሚገርም በረከትም ሎዛም አለንጋይም የሸገርም ዜድም እግዚአብሔር ይስጣችሁ። በቃ ይሄንን ነገር ነው ማዳበር ያለብን። ለፖለቲካ የሚያሳልፈው እርስ በርስ እንኳን እኮ ሰንበዲ ቦታ ላይ ሆኖ እዛው ብሔር ውስጥ ሆኖ እኮ እርስ በርስ የራሱን ፖለቲካ የሚያስኬዳለን እዛ ላይ እንሰራበታለን። አሁን ግን ሶሉሽን እንዲመጣ ተክላይ በመጀመሪያ በህግ ቁጥጥር ስር ዋል። ሄደህ እዛ ኤምባሲም ሆነ ለመጠየቅ ጉዳዩ የሀገር ጉዳይ ስለሆነ ተግባባን አይደለ? አራቱ ልጆች እኛንን የቀበርናት የሚሉት ራሱ በህግ ቁጥጥር ስር ውለው ነው መጀመሪያ ቃላቸውን መስጠት ያለብን። ከዛን ዲኤንኤም ምንም መመርመር ያለበት በሽማግሌ በሽማግሌማ ከሆነ ከዛን በኋላ በሽማግሌ ተፈቶ ስደቱ አሁንም እዛ ጋር ህግ ወጡ ነገር እንዲቀጥል እያደረግን እኛ እነን አንተባበርም። እኔ እየሰራው ያለሁትኝ አረብ ሀገር ላይ ብዙ ነገር ሰርቻለሁ። ይሄንን ነገር ከምንጩ ለማድረቅ ነው የምንሰራው። ለአንድ ሀና ብቻ አይደለም፣ ለሺህ ሀናዎች በረሃ ወጥተው ለሚወድቁት ዛሬም ነገም ተታለው ለሚሄዱት መከራው ስለሚገቡት እህት ወንድሞቼ ሞት ማብቂያ ነው ማወራው። ስለዚህ አንድ ሀናን እያሰባችሁ ከሆነ እርሱት። ሚሊየን ወገኖቻችንን እያሰብን ከዚህ በኋላ የሚሰደዱትንም ህገ ወጦቹንም ከመሰረታቸው ለማድረግ ነው የምንሄደው። ስለዚህ አሁን በህግ መስመር መሄድ ካለባችሁ መተባበር ያለብን ነገር አንድና አንድ ነገር፣ ስትቀበር የነበሩት ቀብረናል ያሉት አራቱ ተክላይ የላካቸውና የሚተማመንባቸው ሰዎች ለህግ መቅረብ አለባቸው። ተክላይም ይመችም ለህግ መቅረብ አለባችሁ። ለተነሳው ነገር ከመነሻውም ተነጋግራችሁ ተደራድራችሁ ሰውን ስትሸኙና አደርሳለሁ ብላችሁ ቃል ስትገቡ የተከፈላችሁም ደላሎቹ እናንተ ስለሆናችሁ እናንተ ነው የሚመለከታችሁ። ሌላው የትግራይ ህዝብ ምን አግብቶት ምን ነክቶት ገና ስንት ምንም በማያውቀው ነገር ስደት ላይ ያለ ላይ ትኩረት የሚደረግበት ምንም ምክንያት ነው። ተግባባን። ስለዚህ አሁንም አራቱ እኛን የቀበርናት የሚሉት በአካል መምጣት አለባቸው። ቲክቶክ ላይ አይደለም። ቲክቶክ ላይ ማድመቅ ነው የሚሆነው። ህግ ፊት ተክላይም ህግ ፊት ይመችም ህግ ፊት ስድስቶቻችሁ ስለሆናችሁ የጉዳዩ ተዋናዮች። ከዛን በኋላ ህግ ይዞ ሲመረምር ያሟሟቷን ሂደት ምንም አይነት ፕሮሰስ ሲያደርግ ዲኤንኤ መመርመርም ስቴፕ አውት አድርጎ መጠየቅም ያ የህግ ድርሻ ይሆናል። ህዝቡም የሚያርፈው በዛ ልክ ሲሆን ነው። ስለዚህ እኔ መናገር የምፈልገው ይህንን ነው። አመሰግናለሁ። ተስፋይ ሪኹምኹም ሓደ መፍትሒ እዚ አይልዮም ይትኒ ከምዚ ሰብ ከቅምጥ ዘለዉ መፍትሒ እዚ ኢልኩም ከተቅምጡ ኣለኩም ኣሕዋተይ። ቴንክ ዩ ተስፋይ። ኦኬ ቀጽል የለዛ ንዓኩ ታገዛ እኔ ስላልነበርኩኝ አሁን ነው የመጣሁት። ስልክ ይዤ ነበር ሌላ ክፍል። ተስፋዬ ጥያቄ አለኝ። በረከት ይቅርታ። እሺ 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 ጠይቁን። ተስፋዬ ዲ ለተስፋዬ ጥያቄ አለኝ። ለአንተ ነው። ቴንክ ዩ። ማለት እንደ መፍትሄ ያስቀመጥከው ነገር ጥሩ ነው፣ ደስ ይላል። ሆኖም ግን እኔ አሁንም ዝም ብለን በቃ በአየር ላይ ያለው ነገር ዝም ብለን እንዲቀር ባይ ነኝ። ለመሰለ ተስፍሽ እነዚህ ልጆች እኮ ህገወጥ ደላላ ናቸው። እነዚህ ህገወጥ ደላላ ሰዎች ወደ ህግ እጃቸው ይሰጣሉ ብለህ ታስባለህ ወይ ነው? ይህ እነዚህ ልጆች እኮ ይኸውልህ፣ እነዚህ ልጆች ተክላይም ሆነ ይመች እነዛ አራት ልጆች ምናምን የቀበሩ ሰዎች ላይ እኛ ከወንጀሉ ንጹህ መሆናችን ከሃና ሞት ይኸውልህ፣ እዚህ ጋር ልትይዝ የሚገባው ከሃና ሞት ንጹህ መሆናችን ብሎ እጃቸው ቢሰጡ እንኳን ከሃና በስተጀርባ የህገወጥ ሰው አዘዋዋሪ ናቸው። በህገወጥ ሰው አዘዋዋሪ ወንጀለኞች ናቸው እነዚህ ሰዎች። ስለዚህ እንዴት ብሎ ወደዚህ ወደ እጃቸው ይሰጣሉ? ይሄማ ለመሰለ ተስፋዬ አንተ የሰጠው ለአንዴና ለመጨረሻ መፍትሄን ስጥበት በሚለው ነገር እንስማማለን። ሆኖም ግን ወንጀለኛ እንዴት ብሎ ነው ወንጀል ሰርቶ እያወቀ በሃና ጉዳይ እንኳን ንጹህ ቢሆን እነዚህ ሰዎች በሰው ልጅ ህገወጥ አዘዋዋሪ መሆናቸው እየታወቁ እንዴት እጃቸው ይሰጣሉ ብለን እናስባለን ነው ተስፋዬ። ቴንክ ዩ። ይሄንን እንግዲህ ስራ ኃላፊነት መውሰድ ያለበት የህግ አካል አለ። እንዴት አድርገን ነው እነዛን የምንጠይቀው? እንዴት አድርጎ ነው መደራጀት ያለበት? ሲጀመር እዛ ድንበር ላይ ያሉትን ሰዎች በምን አይነት መልኩ ነው እነማን ናቸው? ዶክመንት ተጠናክሮ እንደ ሀገር ነው መጮህ ያለብን። እንደ ሀገር ስንጮህ መስመሮች ይስተካከላሉ። የሳዑዲ መንግስት
ማድረግ ያለበት ኃላፊነት አለ። የኢትዮጵያ መንግስት ማድረግ ያለበት ነገር አለ። እነዚህን ነገሮች ለማድረግን አካሄዱን በተጠና መልኩ እዛ ላይ ነው መረባረብ ያለብን። ሞታለች አልሞተችም በሚለው ድራማ ውስጥ መቀመጥ ሳይሆን እነዚህ ሰዎች ህገወጥ እንደሆኑ እኮ በይፋ ያወቅኩት እኔ መችን አላቅም፣ ተክላይን አላቀውም ከዚህ በፊት ብዙ እህቶቼ ግን በበረሃ እየሄዱ እንደወደቁ አውቃለሁ። ዛሬ የመች ቤተሰብ አለ፣ የፎቶ አለ። የመመካከር ስራ ነው የምንሰራው። ተግባባን አይደለ? የመመካከር ይህንን ነገር ማስተካከል ምን ይወድርብን? ቤተሰቡን አንቀህ እንደዚህ ግደሏቸው እንደዚህ ምናምን በሚለው ተራና ኋላ ቀር በሆነ አስተሳሰብ አይደለም። ቤተሰብ የሚያገባው ነገር የለም። ይመች በየትኛውም መልክ ግን እና ይመች የሚድነቅም ተክላይ መምጣት ካለባቸው ፎቶአቸውም አለ ስለላውን አጠናክሮ የሚያስፈልጉትን ግባት እዚህ ቦታ ናቸው የሚለውን መረጃ የሚሰጠን ሰው እንፈልጋለን አይደለ? ይህንን ስታስተባብር ዝም ብለህ ሜዳ ላይ መታ አይደለም። የሆነን ተጠርጣሪ በህግ ቁጥጥር ስታስተላልፍ በምን መልኩ ነው ያንን ሰው ይዘህ ለህግ ቁጥጥር ስር የምታወቃው የሚለው ነገር የራሱ ጥረት ይፈልጋል። ቲክቶክ ላይ ሳምንት ተወርቶ የሚሆን ነገር አይደለም። ተግባባል። በተደራጀ መልኩ ዶክመንቶችን አደራጅተህ የት ነው የሚገባው የት ነው ምናምን ይህንን አሰራር መስራት ያለበት የተቋቋመ አካል አለ አይደል? እኛ ፕሬዠር ነው ማድረግ ያለብን። ድምጽ መሆን ካለብን ለሲኤንኤንም ለቢቢሲም ፒቲሽንም እየከፈቱ ከሆነ እያንዳንዱን ስቴፓቸውን እየተከተሉ መያዝ የሚቻልበት ነገር ላይ እዛ ላይ እየተሰራ ካልሄደና እነዚህ ሰዎች እንትን ካላሉ ይሄ እኮ መጣ አይደለ? ስሙን ፈርቶ መጣ ይጠይቃል። ተስፉሽ አንድ ነገር ልንገርህ። ይሄ ልጅ እኮ እጁ እንዳይሰጥ ታውቃለህ? ከሳውዲ ወታደሮቹ በጥይት ተታኩሶ እንደሚጋደል ግን እንዳያዝ ይከላከላል እሱ። አንድ ያዳምጠኝ። አሁን ጀግና ይሄ እጁ ረጅም ነው ተታክሶ ምናምን እኔ ይሄንን ነገር የምሰማበት እንትን የለኝም። መሆን ያለበት ነገር ተታክሶ የሚገድል ከሆነ ተታክሶ የሚሞትበትን መንገድ ማሰብ አለበት። ስለዚህ በዛ ልክ ነው መከድ ያለበት ነው እሱ ጀግና። ዝም ብለን ተስፍሽ ምን አለ መሰለህ እኔ የምጠይቅህ ተስፍሽ፣ አሁን ዝም ብለን የጻን ንግግር ነው የምናገረው። አሁን መሆን ያለበት 15 ቀን ቆይቷል ይሄ ኬዝ አይደለ? እኛ ግራ ተጋባን ማለት 15 ቀን የቆየ ነገር ወይ የህግ ፎርም የያዝ ይሄንን አካል በዛ እየሄድንበት ነው። ከዛ አብረው ተሰደው የሄዱትም 9ኞቹ እያንዳንዱ ለህግ ተላልፈው ተሰጥተዋል። ምናልባት በውስጥ የምንሰራ ሰዎች አለን። አሁን እኮ እየተቸገረን ያለ ነው ምንም የማይመለከታቸው ቤታቸውን ከፍተው የራሳቸውን ዓላማ ስለሚያስኬዱበት ነው። ወንድምየው ገባህ አይደለ? ስለዚህ የተኬደ የነበረው ነገር ተሰብስቦ አሁን ወደ ሀቢባ ጋር ከመጣ በኋላ እያደረግን ያለ ነው ምንድነው? ሀገር ቤት ተደራጅቶ ክስ ተመስርቶ ከሚመለከታቸው አካላት ጋር ማደራጃዎች ተደርገው እንደ ሀገር ኤምባሲዎች፣ የሳውዲም ኤምባሲ እያንዳንዱን ነገር አደራጅተን ወደ ህግ መስመር የሚሄድበትን ነገር እየሄድን ነው። ችግሩ የፈጠረብን ምንድነው? እነ ማናቸው ተክላይ ልጆቹን ይዣቸው መጣለው 4ቱን ብሎ ነበር ሀቢባ ቤት። እስከዛ ነው ስንጠብቀው በውስጥ እናወራለን በሚለው ነገር ተባለ። ጠፋሱም ተግባባን አይደለ? ስለዚህ እዛ ነው የደረስነው። እዛ ደርሰናል እኮ አሁን 4ቱ ልጆች የነበሩትን ሰዎች መተው ደግሞ ተጠይቁታላችሁ ብሎን እሺ ብለን እየጠበቅነው ነው። አሁንም ድረስ እየጠበቅነው ነው ያለው። እነዚህ አንዳንድ ቤት ከፍተው ማታ የኔንም እኮ የወዳ ቤት እኮ ፖስተር ለጥፈው ምናምን እነዘር ያዕቆብ በራሳቸው መንገድ ምናምን አንድም ቀን ታሪክ የማይሰራ እርስ በርስ የሚያፋጅ ዘረኛ ስለ አንድ እህቱ ይመለከተኛል ብሎ እንደማይመጣ ጠንቅቄ አውቀዋለሁ። ገባህ አይደለ? የሚያራምዱት ማረማመድ ህዝብ ለማጫረስ እንደሆነ ጠንቅቄ አውቀዋለሁ። ስንት ዋጋ የከፈልበት እኮ የኢትዮጵያውያን ደም ተጫርሰን አልቆ እንኳን መማር ያልቻልን ብንኖር ኢትዮጵያኖች ነን። አሁንም በዛ ፉል የምንሆንበት አይደለም። እግዚአብሔር ይመስገን። ዘረኛ የሚባሉት ሰዎችም አትሊስት ትንሽ ፖዚቲቭ የሆነ ቫይብ ያላቸውን አይምሯቸው የሚሰራ ብዙ ሰዎችን አትርፈናል። ሎዛ እዚህ ጋር ይህንን ስትከፍተው ፌር ሆና ለማስተናገድ ነው። እንደው ከነሱ እንኳን ብላ ሚጣን ስታስገባ የነበረው ማለት ነው። ሚጣ ምንም የምታውቀው ነገር የለም ሲጀመር ነገሮችን ከማበላሸት ውጪ እሷም ራሱ የምታውቀው ነገር የለም ወንድሞቼ። ስለዚህ እኛ በዘር አንመልስም። ለምሳሌ እኔ ኦሮሞ ነኝ፣ ያው ታርጋ ከተሰጠኝ ሀገር የሚመለከተኝ ግን እንደ እህት ነው ብዬ ነው የገባሁት። ስለዚህ እያንዳንዱ ነገር ማስተካከል ካለብን በህግ እየሄድንበት ያለው ነገር አለ። እዚህ ላይ እንተጋገዛለን። የሸገር ሐሳብ ትክክል ነው። በረከት የሚሰራውን ነገር አውቃለሁ። በፌስቡክም ብዙ ነገሮች እንደሚያረጋ አውቃለሁ። ሎዛም በማንነቷ ጉዳይ ሌላ ነው፣ በእህትነቷ ጉዳይ ሌላ ነው። የሰራችውን ቪዲዮ አይቻለሁ። እኔ ምን አለ መሰለህ አሁን እኛ ራሱ በእንደዛ ጉዳይ አስበን ሳይሆን እኔ አንደኛ ማንንም ያቀኛል። እኔ ህዝቤን የጨፈጨፈውን ስርዓት 4 ኪሎ ያለውን ነው የምቃወመው። ከማንም ጋር ሌላ ግጭት የለኝም። አቋሜም ተግባሬም መንገዴም ሁሉ የሚያውቀው ነው። መንግስት ተቃዋሚ ነኝ፣ እቃወማለሁ እስከ መጨረሻው። የዛ ጥላቻ አምጥተህ ወደ ህዝብ ማስፈን ጥሩ አይደለም። እኛ የተከራከርነው እህታችን ናት። ነገ የኔ እህቶችን በዛ መንገድ ነው የሚሻገሩት። ገብቷል? ነገ ምን እንደሚገጥማቸው አናውቅም። ሁሉም እዛችን ጋር የተቀመጥነው ነገ አገር ቤት ያለ ሰው ሲቸገር ነው እኮ የሚሰደደው።
በሊቢያ ስንት የሞቱ ወንድሞቻችን አሉ። እኛም ተሰደን የገባ ነው በዛ መንገድ ገብቷል። የምናውቀው ነገር ነው። ህይወትን ከፍለበት የምትመጣው መንገድ ነው። ስለዚህ ይሄ ነገር እነዚህ ሰዎች ለአንድና ለመጨረሻ ጊዜ እንዳለ ተጠራርገው ቢታሰሩ ደስ ነው የሚለኝ። ገብቷል። ግን ከኛ አቅም በላይ ነው። ከቲክቶክ ተናጋሪ አቅም በላይ ነው። ይሄ ዓለም መክራበት ተነጋግራበት የከበዳል ነገር ነው። ግን እኔ የማይገባኝ ነገር ቤታቸውን እየከፈቱ 40 ሺህ ሰው ይዘው ተደጋጋሚ መፍትሄ የሌለው ቃል ማስቀመጥ ግን ህዝቡን ማደናበር ነው። አንደኛ ሽቀላ ተጀምሯል። አንተ ቤት ከተጀመረ አንተ ቤት ነው ማለቅ ያለበት መጨረስ አይደል? እየተቀባበሉ በውስጥ እየተነጋገሩ የሱቃቸውን ማድመቂያ ልጅቷን ማድረግ ግን ወንጀል ነው፣ ነውርም ነው። የእውነቴን ስለ ሀቀኛ ለስብዕና እኮ ከራስህ ነው የሚጀምረው። ሀቀኝነት ስብዕና እንዳለ እኮ ካጠገብ ካለ ጓደኛ ነው የሚጀምረው። ለጓደኛ ሪስፔክት ያላረክ ሰው ለሞተ ሰው ሪስፔክት ታደርጋለህ ብዬ አላምንም። እነዚህ ሰዎች ግን ንግድ ነው የያዙት። ንግዳቸውን አቁሞ ትክክለኛ የልጅቷን ጥያቄ ይዘው ይምጡ። ሁሉ ገብቶሃል። ቤታቸውን ከፍተው ግን መሸቀያ ማድረግ የለባቸውም። ተስፋ አንተ በቅንነት ስለምትናገር ነው ነገር ሁሉም ነገር እናውቃለን። ገብቶሃል። እኔ በግልጽ ይሄን ሸዋሸዋ ስለማውቀው ነው። ይህንን ጉዳይ ይዘው ለምሳሌ እኔ የምተማመንበት ሰው አለ። ጉዳይን ይዞ እስከ ዳር ላይ ያደርስ የሚችል ሚኪ ይባላል። እሱን አገናኛችኋለሁ። እዛ ግሩፕ ውስጥ እንገባለን። እናንተም ያላችሁን ነገር በዚህ ቅንነት መስራት የምንችልበት ዞሮ ዞሮ ታገራጌታችን ተክላይ እዚህ መግባት ከቻለና መናገር ከቻለን የምጠይቀው አንድ ጥያቄ ነው። አራቱ የሸኛቸውና በስልክ መሞቷን የነገሩ የምትተማመንባቸው ሰዎች የት አሉ? እነሱን ማግኘትና መጠየቅ እንፈልጋለን። አራቱ የቀበሯት ሰዎችን ኃላፊነት ነው የምትወስደው። በህግ ትጠየቃለህ መቼም አይደለ? ባዳራ ተቀብሎ ለማድረስ የወሰዳትን ልጅ መንገድ ላይ ብትሞትበት ተጠያቂው አድራሹ ነው። ስለዚህ እዛ ጋር የቀበሯትም አንተም በዚህ ጉዳይ የምትሰራው ነገር አይቀርልም። ከሁለቱም መንገድ ውሃ ነው የሚበላ ወንድሜ። ስለሞተችበትም ትጠየቃለህ። ሞታለች ከሆነና ከተረጋገጠ ካለችም ታመጣለህ። ይሄ ነገር የሚስተካከልበትን ነገር ሶሉሽን መፍጠር ከቻልክ እኛ ታርጌታችን ልጅቷን ማስመለስ ነውና ካለች መልሳ ተስፍሽ እኔ ከአጋቾች እኔ ተስፍሽ እኔም ረዥም ሰዓት ስለቆየ እሷም ሎዛም ረዥም ሰዓት ነው የቆየችው። እኔ ሁላችሁንም እዚህ ጋር የነበራችሁ በቅንነት ስለ ልጅቷ ጉዳይ ስትከታተሉ የነበራችሁት ሁላችሁንም እናመሰግናለን በጨዋነት። ሌሎቻችሁ ደግሞ ፖለቲካ ልትሰሩበት ገብታችሁ ፖለቲካችሁ ከሽፋችሁ ወረዳችሁት እግዚአብሔር ራሱ ይቀጣችኋል፣ ወይ በልጆቻችሁ ወይ በሚስቶቻችሁ ወይ በራሳችሁ። ስለዚህ እኔ ግን በአጭሩ ማለት የምፈልገው ምንድነው ብሔር መልክ እንዳይዝ ነው እየተሟገትን ያለ ነው። የእህታችንን ፍትሐዊነት ግን ሁላችንም የምንታገለው ነው። እኔ ግን ከአጋቾች ይሁን ከሂውማን ትራፊክ የሚሰሩ ሰዎች ሀቅ ይናገራሉ ብዬ አልጠብቅም ብትገላቸው። ምክንያቱም ስራቸው ጀምሮ ራሱ ከስራቸው ጀምሮ ወንጀል ነው። ለወንጀል የመጣ ሰው ሀቅ ይናገራል ብዬ አላምንም። እኔ እዚህ ጋር አሁን ኃይሌን ከልጁ ጋር ማልጨረሰው ኃይሌን ማልጨረሰው ለምንድን ነው? በቃ እንደዚህ ነው። ኦልሬዲ የያዝነውን ጉዳይ አንተውም። እነኛ ከፖለቲካ ነፃ የሆነው እህታችን የሚመለከተን ጉዳዩን ይዘነዋል። እኔ ተስብሼ ልጨርሰውና እኔ ሀሳቤን ፖለቲካ መልክ እንዳይዝ ወደ ዘር እንዳይወርድ ህዝብ ተኮር ጥቃት እንዳይደርስ ነው እየተከላከልኩ ያለሁት እንጂ ስለዛ ልጅ አንድችም ሰከንድ እኔ አልታለቅለትም። የእኔ ህዝብ ጨዋ ፈርሃ እግዚአብሔር ያለው በእምነቱ ማይደራደር በማንነቱ ማይነደራደር ጠንካራ ጀግና ህዝብ ነው። ከዚህ ህዝብ የወጣ ህዝብ መወክሎን ስራ ስለሰራ የኔ ህዝብ አይደለም እሱ። ህዝቤ የሚመስለው ጨዋነቱን ስላልመሰለ የኔ ህዝብ የሚመስለው አሁን እዚህ ላይ የምታየው በረከት የኔ ህዝብ ነው። ልከራከርለት እችላለሁ። ህዝቡን መስሎ ነው የሚሄደው። ህዝቡን የሚመስል ሰው ብልግና ላይ አይውልም። ስለዚህ ይሄ ብልግና ላይ የዋለው የኔን ህዝብ ስለማይወክል ማንም ቢሰቅለው ነገ ጠዋት ቢሰቅለው ምንም አይመስለኝም። ብሔር ይዞ ግን የሚመጣበት መንገድ ግን ሌላም ተጋሩ እንዲጎዱ ስለማንፈልግ እኛም በዚህ ጉዳይ ላይ አንደራደርም። ስለዚህ ይሄ ነገር ሰው ክሌም አድርጎ ችግሩ የብዙ ብሔር ብሔረሰቦች ባለጌዎች ብሔር እንደማይወክሉ ወንጀለኞች እንደሆኑ፣ ወንጀለኛ ደግሞ ብሔር የለውም ሃይማኖት የለውም። ስለዚህ የአማራም ተወላጅ ያለበት ከሱ ጋር የሚሰራ ተያይዘው ነው የሚሰሩት። የሚታወቅ ነገር ነው፣ ለአንተ አይደበቅም። ሪጎሮ ይታወቃል። ሲፈልጉ የፈለጉትን ወንጀል ከሰሩ በኋላ ወደ ብሔራቸው ይወሸቃሉ። ብሔር መወሸቂያ አይደለም። እኛ ጥያቄ አለን። ጥያቄያችን ትክክለኛ ጥያቄያችን ህዝባችን የሚጨፈጭፈውን መንግስት ነው የምንጠይቀው እንጂ ግለሰቦች የሰሩትን ወንጀል በብሔር የተደበቁ ማምለጫ አይቻልም። ወንጀለኛን ይጠየቅበት። ስለዚህ እኔ በዛ ደረጃ ነው ላወራ መፈልገው። ሎዚህ ረዥም ሰዓት እድል ሰጥተሽ ስላስወራሽኝ እናመሰግናለን። የተለያያችሁ ግን መጥፎ ጥላቻ ያላችሁ ልቦና ይስጣችሁ መድኃኒዓለም። ቴንኪ ሎዚ፣ በረከት ይመች፣ ጸጋ የሚሆን ይመቻችሁላችሁ። ማጠቃለያ ስናደርግ በዘር ሁኔታ በዘር ከተካሄደ እንደኔ ዘረኛ የለም። ተስፋ ታውቃለህ አይደል? በቃ በማንነቴ ማልደራደር ሰው ነኝ ምናምን። ግን በዚህ ልጅ ጉዳይ ስትሄድ ግን ሁላችንም ስደተኞች ነን። በፕሌን ሄድን፣ በባህር ሄድን፣ በእግር ሄድን፣ ከሀገራችን እስከወጣን ድረስ ሁላችንም
ስደተኞች ነን። ነገ ምን እንደሚደርስብን አናውቅም። ስንሞት ያው ተጠቅልለን በሬሳ ሳጥን ተደርገን ወደ ሀገራችን ነው። ኢቨን እዚህ ሀገር እየኖርን ብዙ አመት እንኳን እየኖርን አንቀበርም እኮ ለጊዜው ነው በህይወት እስካለን ብቻ ነው ያለንበት። ስለዚህ በስደተኛ ጉዳይ ስንሄድ ሁላችንም እኩል ነው መሆን ያለበት። ለዛም ነው ብሔር አላየው ዘሯን አላየው ሴት ናት ስደተኛ ናት። እኔ ለስደተኛ ያለኝ አመለካከት ሌላ ነው። ያው ሀገራችን ጉዳይ እንተውና ማለት ነው። ያ ነገር ስለሆነብኝ ነው የገባው። ከዛ በውስጥ ዝም ብዬ ያሰብኩኝ ቀድሜ ጀጅ ማድረግ አልፈልግም። ለብዙ ነገሮች መጀመሪያ ጀጅ አላረግም። አጣራው ምናምን አናገርኩት። እሱንም እንደዚህ ነው አለኝ። ኦኬ ስለዚህ ይሄን ነገር ለህዝቡ ማውራት አለብን። ምክንያቱም ህዝብ ጋር እስከደረሰ ድረስ ይሄ ህዝብ ማረፍ አለበት፣ እኔንም ጨምሮ ሁሉም ሰው ማረፍ አለበት። በቃ እቺ ልጅ አርፋለች አለኝ። በጣም ነው ያዘንኩት፣ ልቤ በጣም ነው የተሰበረው። ግን በቃ ያለው አማራጭ አርፋለች፣ አጥንቷ ይመረመራል። ይሄን ነገር ለህዝቡ ነው ይፋ ማድረግ ያለብህ። ቤት ከፍታለሁ። ከስራ እንደመጣሁ ቁጭ ሳልል ነው እዚህ ጋር ይኸው ያፈላሁት ሻይ እንኳን አልጠጣሁት ገባሁኝ እዚህ ጋር። ስለዚህ ሁላችሁም እባካችሁ በዘር ከሆነ እኔ እንደዚህ አይነት ነገር ውስጥ አልገባም። ሲጀመር ማነው ስሙ ቅድም ያስገባው ዘር ያዕቆብ ምናምን የሚባለው ልጅ እነዚህ ሰዎች እንኳን አላስገባም ነበር። አይ ነው እነማን እንደሆኑ አውቃለሁ። ግን ብሔርተኛ እንዳልባል ለራሷ ዘው አደላች እንዳልባል ፌር ለመሆን ነው ያስገባኋቸው። እነሱ ሚጣ በስነ ስርዓት አውርታ ወጣች። ኦኬ እሱ ግን ቁጭ ብሎ እንደዚህ መጠይቀዋል ምናምን ብሎ እየዞረ የሆነ ነገር እያሰበ እየመጣ ጭራሽ መኮንንን አስገቢዋለኝ። እነሱ የሚሄዱበት አካሄድ ሳይገባን ቀርቶ ደደቦች አይደለንም። በደንብ እኛ ቱ ማች ስማርት ነን ከነሱ የበለጠ። ግን እስኪ ይሄ ነገር ይብቃ። በቃ ይሄ ነገር እየታደረሰን አባልቶን በአንድ ኢትዮጵያ የምናምን ሰዎች በዘር ተከፋፍለን ቁጭ አለን። ጭራሽ በዘር ማንተዋወቅ ሰዎች እንደዚህ አፈር ቢቆፈር በአዲስ አበባ ላይ እንደዚህ አፈሩን ጫር ብታደረጉ ትብታችን የሚገኝ ሰዎች ዛሬ ላይ እንትና ተባብለን ቁጭ አለን። ይሄ ነገር ጠቅሞናል? አልጠቀመንም። ይኸው አጨብጭበን ቁጭ አለን። ህዝባችንን አስፈጅተን ቁጭ አለን። ይኸው በየቀኑ ዛሬ ስንት ሰው ነው በባህር የሞተው? ይኸው 3ኛ ነው እየቆጠርኩ ነው። ፌስቡክ ላይ ፖስት እያደረኩ በየሳምንቱ የባህር ሲሳይ የሚሆን ስደተኛ በዛ። ዛሬ እንኳን ይኸው በ28 መጋቢት ነው አይደል በኢትዮጵያ 72 ሰዎች ነው የሞቱት። እንግዲህ ባህር ያዋጣችሁ 160 ሰው ደግሞ በቀደም ዕለት ሞቷል እኮ እየቆጠርኩ ነው። በሳምንት የሆነ የተጠነቆለበት ነገር ያለ ይመስል ባህር ይበላል ህዝባችንን። ለስደተኛ ብሉነን እንደመከራከር እከሌ እንትን ብሏል ትግራዋይ ይጨፍጭፍ እንትን ብሎ አማራ ኦሮሞ ይጨፍጭፍ እንደዚህ የሚባል ነገር መች ነው የሚበቃን? እሺ መንግስቱ እንኳን አረፈ እኮ በቃ። ለምንድን ነው እናንተ እዚህ ቲክታክ ላይ ማታርፉት? እውነት ይደብራል። እግዚአብሔር ሁላችንም በቃ የሆነ ሰዓት ላይ እኮ ይበቃሃል እኮ ሲበቃህ እኮ ይበቃሃል። ያው ሲበቃን በቃ ነው ዳር ይዘን ምንም እንደማናቆንን እያየን ያለን ሁሉንም ነገር። ግን ምንም የሚበቃ ነገር የለም። በቃ እንዲበቃ ማረግ ሰው በዛ። በእውነት ይደብራል። እቺ ልጅ ተገን በቃ እቺ ልጅ ህፃን ልጅ አለቻት። ኦኬ ሞታም ከሆነ በክብር ነው በቃ ህይወቷ አልፏል። ምን እናድርግ? ህፃን ልጅ በቃ ካሁን በኋላ የህዝብ ልጅ ነው የሚሆነው። የኛ ኃላፊነት ነው የሚሆነው አይደለም? እቺ በቃ በስነ ስርዓት ደግሞ ትመርመር። ካለች እሰየው። ከሁሉም በላይ ደስ ነው የሚለን ሁላችንም። ከሌለችም ደግሞ የለችም ነው። ይሄ ህዝቡ የሚረፍ ቤተሰቦቿ የሚረፉ ልጇም ደግሞ ያው እኛ ያለንን እግዚአብሔርን ያለን አዋጥተንም ቢሆን ልጁን እናሳድገዋለን። በቃ ይሄ ነው ያለው። ለምርመራ ይዋጣ ከተባለ አዋጣን የዚህ ልጅ ሀቅ እንዲወጣ እናዋጣለን። የሚያስፈልገውን ነገር ሀቋን አውጥታ ፖለቲካ አትስሩባት። በእግዚአብሔር በቃ ፖለቲካ አትስሩ፣ ይበቃቸዋል። በጣም አሪፍ ነገር ነው ያደረግሽው። አሁንም የምንለው ነገር ምን መሰለሽ ሎዛ፣ ተክላይ ዋናውን እዚህ ጋር መጥቶ ሲናገር ችግሩ ምን መሰለሽ፣ አላየም። ኦልሬዲ በስልክ ደውለው ነው የነገሩት እና ልጆቹን አምናቸዋለሁ ብሎ ነው ክችች ብሎ ድርቅ ያለው። እነዛ ልጆች ደግሞ ይምጡ። ምክንያቱም ራበኝ ስትል ምግብ እየሰጧት ነው። ብዙ መንገድ ሄዱት፣ ተራራ እየወጡ እያረፉ ምናምን ሲረዷት ነበር። እነዛ 4 ሰዎች በሆነ ሰዓት ላይ ቁልቁለቱ ላይ ወርደው እዛ ጋር ቀሪዎቹ ተቀምጠው አርፈው እየጠበቋቸው መጣን ብለው ነው 4ቱ ሄዱ። ከዛም በኋላ ተነሱ እንሂድ ተብሎ አንድ ልጅ መጣች። ኦልሬዲ ትግራዋይት ነች ምናምን አሉ። ኦልሬዲ ተያይዘው እሷ ሀና ቀረች። ያችኛዋን ልጅ ይዞ መጡ። ዝም ብላችሁ ሂዱ ተባለ። ሀና ሲባል በቃ ዝም ብላችሁ ሂዱ ተባለና የሆነ ቦታ ላይ ሲደርሱ ማነው ቤተሰብ ተብሎ ሀና እኮ አርፋለች ቀብረናት መጣን። ይሄንን ነገር እንደ ቀላል ሲነገር መቼም አንድ አብሮ የሚጓዝ መሪ የተባለው ኃላፊነት ወስዶ ነው አይደል? ስልክ የላቸውም ተባለ።
ስልክ ደግሞ ከፈለጉ እዛው ጋር ከ5 ደቂቃ ታች ቁልቁለት ላይ የተቀመጡት ልጅ ላይ ኦልሬዲ የገጠር ልጅ የሚባል አለ ቪዲዮ እየቀረጸ የተለያዩ ቦታ ከ6 ከ7 ቦታ አለ ያዩታል እዛው ነው ያሉት አትሊስት ለስልክ እንኳን ባይኖራቸው ያንን ካሜራ ስልኩን ከዛኛው ልጅ ላይ እዛው ጋር ካለው ልጅ ላይ ተቀብለው ማሳየት እነሱ ስማቸውም እንዳይጠረጠር እኮ ኑ አርፋብናለች እንቅበራት ይባላል በረሃው ላይ እኮ ሲቀብሩ 10 20 ሆነው ተጋግዘው ነው የሚቀብሩት እያየን እኮ ብዙ እንትን ብለናል ለምንድነው ራሳቸው ብቻ አራቱ ተነጋግረው እዛ ለመቅበር የሄዱት ይሄ ያጠራጥራል 4 ሰዓት ቆይተው ነው የመጡት ለመቅበር ምን ያህል ሰዓት ነው የሚፈጀው ያንን ሰዓት ለማሳጠርና ከዛ ቦታ ለመሄድ ሌሎቹን ደግሞ የአይን ማኝ ለምን አላረጉም ዘመድ ያገሯ ልጆች ብዙ አሉ ዘጠኞቹ እነዛን ከነዛን ጠርቶ ኑና ይውስቲል ለምክንያትም እንኳን እኮ ታቀርቢያለሽ አይደል መቼም እኔ ይዤ እየመራው ነው 9 ሰው እዛ ጋር ካለ ኑ 9ኛችሁም አግዙን ይሄው ልጅቷ አርፋብናለች አብረን እንቅበር ብለው በስነ ስርዓት ቀብረው እኮ ሰው ነው አይደል እንዴ ዝም ብሎ አይደለም ድንጋይ ላይ ጥለሽ የምትሄጂው ተሸክመው ያወጧት እየተባበሯት ከሆነ ለመቅበሩ ጊዜ ለምን አጡ ለምንድነው ለዘጠኞቹ እዛ ላሉት ማሳወቅ የተቸገሩት ኑና አግዙን ምስክር የሚሆኑት ያገሯ ልጆች ናቸው የሰፈር ልጆች ናቸው እነሱ እኮ መሪ ናቸው ምስክር የሚሆነው አብሮ ተመርጦ የተሰጠው የዘመዶ አለ ኦሬዲ ያገሯ ልጆች አሉ እነዛን ተባበሩን ለምን አይሉም 4 ሰዓት ከቆዩ በኋላ ተመልሰው መጡ እዛ ጋር ሽፍታ ነበረ የሆነ ነገር ነበረ ተብሎ የሚሄድበት ነገር አለ ተግባባን አይደለ ስለዚህ እያንዳንዱን ነገር መስራት የምንችልበት እያንዳንዱን ነገር መስራት የምንችልበት ጉዳይ ላይ መምጣት ከቻለ አሁንም እኛ ልጅቷ አለች በቃ ለምንድነው እንደዚህ ያልነው ለሞት የሚያበቃት ነገር ምንም ስላልተፈጠረ በቦታው ምንድነው ሆና የሞተችው ወድቃን የሞተችው ታማን የሞተችው እያንዳንዱ እኮ ቼክ መደረግ አለበት አይደል መቼም የሰው ልጅ እየሄደ እዛ ጋር አርፎ 4 ሰዓት ሙሉ አርፋ ሞተች ሲባል ከምን ተነስታ ምን ሆና ታማለች ከዛ በኋላ ጤነኛ ሆና እየሄደች ድካም ተሰምቷት እያረፈች ሞተች የሚለውን ነገር ማስረጃ ስለምድረ ቪዲዮ ማያዝ እንግዲህ እድሜ ልካቸውን ይሰሩ ናቸው ሞተች ብሎ ሲነገረው ለተክላይ ቪዲዮ ቀረጹልኝ አይ ጠቅጠቅ ነው ያላቸው ግን በእንትን ስልክ እየተገናኙ ነው በየትኛው ነገር ነው መሪና ተመሪ ጠቅጠቅ ስልክ ብቻ ሊኖረው የሚችለው እዛ ጋር ደግሞ አብሯቸው እየተሰደደ ያለው ልጅ ስልክ እያለው ቀርጾ 10 ቪዲዮ የለቀቀ ስል እያንዳንዱን ስቴፕ የሚቀርጽ ልጅ አጠገባቸው እያለ ለምን ከዛስ ተቀብለው መቅረጽ አልፈለጉም እነዚህ ነገሮች ናቸው እዛ አካባቢ ላይ ደግሞ የሚሰራውን ወንጀል መልኩ ብዙ ነው ያግቱና እርስ በርስ የሚቀያየሩት ነገር አለ ኦሬዲ በብር ደግሞ የሚይዙት ነገር አለ ምክንያቱም ህግ አልባ ነው እዛ ጋር ሁሉም እንትን ነው ይታኮሳል የሚሰሩት ነገር እኮ እንዴት እንደሚዘገነንሽ ማለት ነው ድንበር ላይ እኮ እንዴት እንደሚታኮሱ ከፖሊሶቹ ጋር ድንበር ላይ እኮ እንትን የለውም በቃ ሲቀባበሉ ከሆነ ቦታ አማራ ያመጣል ከዛ ለኦሮሞ ከኦሮሞ ደግሞ ለትግራይ ሲቀባበሉ እነዛ ሰዎች ተስማምተው ነው ልክ የሆነ ነገር ሲመጣ ግን መሸሸጊያ የሚያደርጉት ብሔራቸው ነው እዛ ጋር አይደለም እንወሸቀው እያንዳንዱን ነገር መያዝ ካለብን በዚህ ልክ ነው መሄድ ያለብን ልጅቷ አልሞተችም አለች እሺ አሁን አለች ከሚሉት ውስጥ አንተም አለች ነው የምትለው ኦፍ ኮርስ እኔ አለችም የለችምም ለማለት ውስጤ በቃ እኔ እንጃ ምን እያሰበ እንደሆነ ምንም ማውቀው ነገር የለም አይስበ ምንም ላስብ አሁን ሎዚ ሶሉሽን የሚሆነው ምንድነው እሺ እኔም አለች አልኩኝ አይደለ እሱ ዲኤንኤ ይመርመር አለ አይደል ይሄ ልጅ መጀመሪያ ይሄንን ለማድረግ እኔና እሱ አይደለም እንደራደረው መጀመሪያ ይሄ ጉዳይ የሚመለከተው አካል አለ አይደል በዛ ጥላ ስር መሆን አለብን እኛ ዛሬ አንስተን ነገ እንተዋለን ጉዳዩን ይሄንን ጉዳይ ግን ሚስማማ ከሆነ እዛው ኤምባሲ ሄዶ ያስረዳ ክስ ይመስረት ምክንያቱም አባት ክስ ይመሰርታል ልጁን ይፈልጋል ትኑርም ትሙርትም አባትየው እኮ ክስ ይመሰርታል አንደኛ ለሞተችበት በአጠጋቢ ነገር አይደለም ለህግ መቅረብ ካለብኝ ለህግ ቀርባለሁ ኃላፊነቱ ሙሉ ወስጄ ለህግ የሚያቀርብ ከሌለ የሷ አጥንቱ ተመርምሮ እሷ ካልሆነች ለህግ አቅርቡኝ እኮ አለ ኃላፊነቱን ወስዳለሁ ያለውበትንም ተናግሬያለሁ እኮ ውሰዱኝ አለ እኮ እንደዚህ ፍቃደኛ ከሆነ አራቱንም ይዟቸው ይምጣና ይምጣ የታት ሴት የነሱንም ኃላፊነት እኔ ራሴ ወስዳለሁ ትመርመር ውሸት ከሆነ ሊያዝ ለህግ መቅረብ ካለብኝ ይቀርባሉ ብሏል አንደኛ እኔ አልገባኝ አሁንም አንድም ጥያቄ መጠየቅ የምፈልገው እሱ የለችም ብሏል አሁን ሀና በህይወት ካለች ይዟት ምንድነው ለምን አላማ ነው ያዛት ብላችሁ ነው የምታስቡት እናንተ ማለት በቃ በህይወት ያለች ሴት ይዞ ገንዘብ ከሆነ ኦኬ ገንዘብ እንስጠውና ትውጣ ለምንድን ነው እሱ ጋር ያለችውና እንዳትታወቅ ያደረገው ምክንያቱ ምንድነው የለችም ስላለ እናንተ ደግሞ አለች እያላችሁ ስለሆነ መጠየቅ ያለብኝ እናንተን ነው አለች እያላችሁ ያላችሁትን ነው መጠየቅ ለእናንተ ጥያቄ ነው ሎዚ አለች ብለን ልናወራ የቻልንበት እኛ ጉዳያችን ከተክላይ ጋር አይደለም ሲጀመር ልጅቷን እንድትመለስ ነው አይደለ
ሁላችንም አለች ያልነው ለሞት የሚያበቃ ነገር ምንም እስካሁን ስላላገኘን ነው። መጥቶ ያቀረበልን ሪዝን አሳማኝ ስላልሆነ ነው። አንደኛ የተለያየ አስክሬኖች ነው በተለያየ ሁኔታ ያመጣልን። ሁለተኛ አንድ ሰው ሲሞት የሚያደርገው ነገር በአንድ ወር ውስጥ ጸጉሩ በኖ አጥንት የሚሆንበት ኬዝ በየትኛውም ሳይንስ ስለሌለ ነው። እነዚህ ያየነው ነገር ስላላሳመነን እንጂ እኮ ገላሃል አለች የለችም በሚለው ድራማ ውስጥ አይደለም። ለማመንም በቂ ነገር ይዞ መምጣት አለበት አይደል? የሆነ ሰው ይሄው በዚህ እንደዚህ ነው ብሎ መናገር አለበት። አሁን ያመጣው ነገር ጭራሽ አያሳምንም ነው። ለዛ ነገር ደግሞ ለመርመርም ፍቃደኛ ከሆነ እኛ አይደለንም ቲክቶክ ላይ የሚያወሩት ሰዎች ሳይሆኑ በህግ ጥላ ስር በዚህ ሙያ ያሉት እንዲሁን እንዲመርመር ብለው መናገር የሚችሉት መጀመሪያ በህግ ጥላ ስር ሲሆን ነው ያ ሰው እየተጠርጣሪ። ስለዚህ ያንን ነገር አድርግ ነው እያልን ያለ ነው። ሶ በሳይንሱ የሚመርመር እሱ የሚለውንም ይደረግለትና ነፃ ይውጣ። ለዛ ኬዝ ግን ለመውጣት አካል ያስፈልገዋል አይደል? ይሄን ጉዳይ የሚይዝ አካል አድራጊና ተደራጊ ካለ ዳኝነት የሚሰጠው የተሰየመው ሰው በህግ ጥላ ስር እንዲመርመር እንዲደረግ ብለው እኛ አይደለም የምንመራው። ተግባባን አይደል? እኔ የምፈልገውን ነው ልነግረው የምችለው፣ ተክላይ የሚፈልገውን ነው። እኔ አልሞተችም ላለው እሱ ሞተች ብሏል አይደለ? ስለዚህ በህግ ጥላ ስር ሆኖ ይሄንን በእያንዳንዱ ስቴፕ ማድረግ ያለበትን ሰው በሽማግሌም ተቀላቅሎ እዛ ህግ ጥላው ስር ከሱም ከዛም ወገን ሆኖ የሚስማማበት ነገር ተነግሮ ፍትህ መገኘት አለበት ነው። ይሄንን ነው እያለን ያለ ነው። ሎዚ እኮ ገባኝ አሁን። ስለዚህ ሁላችንም ወደ አንድ ሀሳብ እንምጣ። እሱ የለችም በቃ ህይወቷ አልፏል። ከፈለጋችሁ ዲኤንኤ ላስመርምሩና እውነት ከሆነ እኔ ነፃ ነኝ፣ ካልሆነች ደግሞ ኃላፊነቱን እኔ እወስዳለሁ። እሷ ስትሞት እኔ አላየሁም፣ ባይኔ የተነገረኝን ነው እና የተቀበረበትን ቦታ አይቻለሁ፣ ወስደውም አሳያለሁም እያለ ነው ያለው። ስለዚህ አሁን አንድ ቦታ ቢያመጣ ምንድን ነው ዲኤንኤ ምርመራው ብቻ ነው። የዚህ ሲሆን እኛ ፕሬሸር እናደርጋለን። ይህንን ጉዳይ ፈቃደኛ ስለሆኑ በስነ ስርዓት ባካሄድ ያዙልን ጉዳዩን። ከዚህ በኋላ ማንም ቲክቶከር መሸቀያ እንዳይሆንና ወገኖቻችን እንዳያልቁ እዚህ የተወከላችሁ ይሄ የሚመለከታቸው ኤምባሲም በዩ የኢንሳም በዩ የደህንነትም እያንዳንዱ ምርመራ በዚህ ላይ የሚያደርጉ ወንጀል የሚመረምሩ ሰዎች ጉዳዩን ተረከቡን። ፈቃደኛ የሆነ ሰው አለ ይሄ ነገር የተከሰተበት የኛም ወገን አለ። ስለዚህ ይሄንን ነገር እናንተ ወስዳችሁ ህዝቡን አሳርፉት ምንልበት ማረፊያ ነው እየፈለግን ያለ ነው። ለዛ ነገር መምጣት ትችላለህ ወይ ነው ጥያቄያችን። ስለዚህ አሁን የዲኤንኤ ምርመራ መደረጉ እኮ ምንም የሚጎዳ ነገር የለም እኮ። ትመረምራለች እሷ ከሆነች እግዚአብሔር ነፍሷን በገነት ያኑሮ ብለን ቤተሰብም አርፎ እኛ በርማችን እናውጣ ቁጭ እንላለን። ካለች ደግሞ እሱ ተጠያቂ ነው። ወደ ወንጀለኛም ከሆነ ወደ እስር ቤቱ ይገባል ማለት ነው። ስለዚህ አሁን የእሷ ዲኤንኤ በመመርመር ምንም የሚታጣ ነገር የለም። ወደ አንድ ነገር ነው የምንመጣው። አካል ላይ ኃላፊነት ያለበት አካል ላይ ይሰጥና እንዲሁን የሚለው ያ ሰው ነው። አሁን ለምሳሌ እኔ ፍላጎት አለ አይደል? የሆነ ስትከሰሽ እኮ ፍርድ ቤት መከላከያ ጠበቃ ታቆሚያለሽ። አንቺ የራስሽን ነገር ለማስረዳት ነው የምታቆሚው። ዳኛው የሚጠይቅሽ ነገር አለ። ይሄንን ጉዳይ የሚይዘው አካል ያስፈልጋል። ያንን አካል እንዲይዘው እኛ ፕሬሸር አድርገን እየሄድንበት ያለው ነገር አለ። ለዚህ ፈቃደኛ ከሆነ ደግሞ ምንም ሳይደርስበት ፕሮቴክት ተደርጎ በሰላማዊ መንገድ መደረግ ያለበት ነገር ተደርጎ ይሄ ነው የሚለውን ማስረጃ መጨረሻ ይውጣልን ነው። አሁን እዚህ ጋር አለች የለችም ድራማው ምንም የሚያስቀጥልን ነገር የለውም። ስለ የምትለውን ነገር አይሰማም። አሁን መጣ በህግ አግባብ ስር መሆን አለብህ ነው። ዘረኝነት ምናምን ውስጥ ተወግዞ የሚያወሩትን ነገር አቁሙ ማለት ላይ እንስራ። አይመለከተው መሄድ ጉዳይ የዘር ጉዳይ አይደለም። ሌባ ሁሉም ብሔረሰብ ውስጥ አለ፣ ደላላም ሁሉ ብሔረሰብ ውስጥ አለ። ሲላላኩ ሲሰጣጡ ያልተነጋገሩ ሰዎች አሁን ችግር ሲደርስ እኔ እንደዚህ ስለሆንኩ ነው የሚደርሰው እያሉ መስመሩን የሚቀይሩትም እዛም ተጠግተ የምትሰራው ወንጀለኛም በዚህ ማምለጥ አይቻልም። አሁን ላይ የምናደርገው ነገር አሁን አንድ ሆነን የሚያዙበትን ነገር ድምጽ መሆን ነው። የሚመለከተው አካል ላይ ማመልከቻ አስገብተን ዶክመንት እያደረገን እየሄድን ነው። ባይመጣ እንኳን ቀን ይፈጃል እንጂ ከዚህ በኋላ ሚሄድ በሱ በኩል የሚሄድ ሰው ሞቱን ፈልጎ እንዳልሆነ አንድ ዕውቀት አግኝተናል። ተግባባን። የማይመጡ ከሆነ የሚመጡ ከሆነ ደግሞ ላደረጉት ነገር በትክክለኛው አካሄድ መሄድ ያለበት ነገር ተደርጎ ነው ውሳኔ ላይ መደረስ ያለበት። ስለዚህ መጡም አልመጡም ካልመጡልን እሰየው። ዋናዎቹ እነሱ እንደሆነ ታይሩ በሄዱበት ድረስ ይፈልጋሉ። እዛ በረሃ ውስጥ ማንም አያገኘኝም ቢል ሌላ ሰው ሊያገኘው እንደሚችል ጠንቅቆ ማወቅ አለበት። ጠንቅቆ ማለት ነው። ምንም ሰው ይዞ ነው የሚሄደው። እዛ ሰው ይዞ የሚሄድበት በረሃ ውስጥ ደግሞ ሊተባበረን የሚችል ብዙ ሰው ማዘጋጀት ይቻላል።
በፍቃደኝነት መጥተው እኮ አሳዩን የሚሉ ብዙ ጀግና ልጆች አሉ። ራሱን እንደ ጀግና ተስፍሽ ጉዳይ ስላለክበት ነው እየጠየቅኩ ያለው። እዛ ተራራ ያለው የታጠቀው ከመጠየቅ እዚህ ያሉት ሐሳብ ልንስኽ አንዴ በእናትሽ በእግዚአብሔር ሁለት ሰዓት እዚህ ቁጭ ብያለሁ። እኔ የምለው ማለት ነው እዚህ ጋር እኔ ማለት እንደዚህ ይደረግ እንደዚህ ንዕብ ትግርኛ ክዛረብ እኮ أنا خبز جبر لوزع خلينا نقولك توم تفوت يوم سبات وش رغبيو زمرة ساعات مالتي نقري يوم أنا يزارب نبزي أنا أقوم زعيم كوداي أزيدو عيبلني أنا تاي موسيقي كونيلكا أبزي بتغنيا ولا برغت السمع عنه له أبلع له تقراوي حتى نقدر تبصي حتى تأيأتي لك له أمورا سماين مسينين سبريد زي أنا 4 نقطة عاد مالتي بيكوس رديك له أزيوم ناتهم زريعة أي موتوتني لهم كأمر جدنتي تقرأوا خوين كنا ترديك له كوين فلاور نخعر موتي كوين فلاور نخعر كاو بحره أو زيت أمر از بعض سبجين وزي أبلي إذا بتقرأي جونس عايز عززة أرمي سلاسل حدا كده شراش نار تقارلتي بعد زي مانيس بعد زرعكم موتي يوم كده تتقله كم كده إسكا يمن دابلو زربات سبعين لخنا نص بزوم تزرباكم لوز أنا نمتى زرب كله أنا تناجم مسمرون متاسطوت تسوي حاوي حساب تسوش سلزي نقرأ لكم بابت تسويش عندي بليز عندي نو زرنياون ايول تسفاي تاغنانيو ياله نو نو كذب ጋር አይደለም ማገናኘው እኔ በቃ መጠየቅ ካለብህ ጠይቀው በሎዛ ቤት አይደለም መታረም ያለባቸው ሰዎች መታረም አለባቸው እሺ ኖ አሁን እነዚህ በረከት ሎዛ በመልካም መንገድ ለመስራት የመጡ ወንድሞቻችን ነው ፖዚቲቭ እያወራን ነው እሱ ኦኬ እኔም ደስተኛ ነኝ እንደዛ እኔ በጣም ነው የምኮራባቸው ታውቃለህ እንደዚህ በማድረጋቸው ኮራባቸዋለሁ እኔ ስለዚህ ነገር ምክንያቱ ነገሮቹ አለም መበላሸት ብዬ ነው እኔ ራሴ የመሰለኝ አይደለም እኛንን ምን ቆምለት እኛንን ምን አስተካክል ዘረኛ ተነስቶ ህዝቡ ላይ አንድ ነገር ማድረግ እንዳይችል እኛንን እናደርገው እኔም እኮ ዘረኛ አይደለሁም ኖ የምናደርገው እኛንን አንድም ነገር በዘር ውስጥ ተደብቆ ማድረግ አይቻልም የዚህ ወቀት አሰራጨትም ማስቆም የምንችለው እኛንን ማንም ሌባ ማለት ነው ስንቱን አይተናል ለራሱ ሊጠቀምበት ያ እኔ ደግሞ ማለት ነው ማንም ደግሞ ማለት ነው እውነቱ ይዞ የሚያወራ ሰው ደስ ይለኛል እዚህ ጋር ሚዲያ ላይ መጥቶ ግን ከማንም ኮይን ለቀማ ፍላወር ለቀማ እዚህ ጋር መጥቶ የህዝብ ስም የሚያጠፋ ብዙ ነገሮች የሚያጠፋ ሰው ደግሞ አልፈቅድለትም እኔ ኦኬ ማንሱ እኛም ከታርጌታችን ንቅንቅ አንልም እነሱ ወደ ፈለጉበት ሊያረጉ ይችላሉ እኛ ደግሞ የምንፈልገው እውነት ይወጣ ነው ይሄንን የሚፈልግ ደግሞ ብዙ ግራዋ በዛ ስማማለሁ ኦኬ ያንን እናስቆመዋለን ተስፉሽ አንድ ነገር ልንገርህ እኔ በአንተ በተናገርከው ነገር እኔ ተቃውሞ የለኝም እሺ ቴንክ ዩ ምንም ችግር የለውም አንተ በተናገርከው ነገር አንተ መብት ነው መናገር መብት ነው አትቃወምኩም እኔ ግን አንድ ነገር ስላለኝ እህቴን ነግሪያት ልውረድ ብዬ ነው የሆኑ ልጆች ጋር ያልተስማማባቸው ነገር ስላሉ ስለዛ ነገር እየነገርኳት ነው እንጂ ሌላ ነገር ታውቃለች ወንድሜ እንዴት ኦኬ በቃ አሽበርባሪዎች ከቀን እናውቃቸዋለን ለዚህ የቻው እሺ አነ ገዛ ኸይር ብሽር ቻው ሲስተር ቻው ሀብቴ ቻው በረከት እሺ ይመችህ ይኸውላችሁ እነዚህ የሚያራምዱትን ነገር እኮ የምናውቃቸው ግለሰቦች አሉ ለውስጥም እኮ ሚዲያው ላይ አለች በነገራችን ላይ የተሸወድን እንዳይመስላችሁ እዛው ተቀብረ ብለን ዘራ ያቆም ማታ ያልደረሱበት እነ ዮዳብ ያልደረሱበት የለም በቃ ለማባላት ያልደረሱበት ምነግርሽ ነገር ማለት ነው ይሄ ማለት ግን ከሐሳባችን ፍቅቅ የሚያደርገን ነገር የለም ጉዳዩን ኦሮሞ ይዞት እንትን ለማለት የብልጽግና ብዙ ትላለ አንፋታም እንደ ጋሪ ፈረስ ሀና ላይ ነው ትኩረታችን ሀናን እስክንጨርስ ድረስ የትም አንሄድም ሰማይ ምድር ይገለባበት እዚህ ደግሞ ሚሊዮኖች የሚደግፉት አሉ ማንም ቤተሰብ አትደበቅም ላላ ስትሆን ዘርልህም ህዝባችንን ስታስለቅቅ ዘርልህም ይህንን ነገር ደግሞ ማንም ሰው አናደርግም አስከተመን ለዙ እና ተስፋይ ሓወይ ናይ ስራሕ ሰዓት እውን ኣክለን ስለ ዘለና ጉሄ ዝወፅና ኦሮማይ ብዛዕባ ተክላይ ንሕና ኣይንካታዓኒና
من أنا شمارين يتم بجرس لازم كده تقدرني أزار بذلهم خالي كي مثلكم بزعبات تخلاي منهم ذكر آخرنا يلم بزعبة هزبنايو بزعبة سدرا بيتيو بزعبة حوي أرجنتينا ولا لزوم زمتا تخلاي جيكا تصريحو بقبون خط حازيو اندحر تفكر تصريح دمو بنات من قد تخيدي ودا 10 شو متعد مزاخله لبيت سوا يوكلني لحواتي يوكلني لحزبي يوكلني بعد زغبرا غبن بعد يزاتوا بعلو دحر زغبرا ነገር ተዲ ደሞ بعد ይዝወጻ ማለት ነው ዋና ግን ኣብዚ ክትንቀሉ ዘለኩም ይህዋተይ ወዳ 10 شو متعد መዛእኸለ ምስ ቤተሰብ ኣይተተሓዝዎ ምስ ሓው ኣይተተሓዝዎ ንሱ ሰርሐ ገበን ተልዩ ንሱ ከምዚ ኣገይሩ ቆጻለዎ ኣብ ኣምሓራ ዝኾነ ገበን ሰርሐ ሰብ ተልዩ ንሱ ተመዚዙ ቆጻለዎ በቃ ተወዲው ያእኽለና ንስኹም ጸግዑኹም ሒስኩም ኮን ትፍክሩ ዘለኹም ኣነ ጸግዕ ሒዘ ዝፍክር ዘለኹ ኣብዚ ዓመና ቦታ ኮይና ንዛረብ ዘለና እቲ ዝህሰ ምንም ዘይተዛረበ ህዝቢ እቲ ዝብደል ምንም ዘይበልዕ ህዝቢ እቲ ዝጉዳእን ዝቕተልን ምንም ዘይረኣይ ህዝቢ ኩሉ እዚ ኣዝኔ እስከ ሕሰዎ ብላይፍ ወጪው ዝለፍለፈ ብላይፍ ወጪው ሕማቃት ነገር መልእክቲ ዝሕለፈ ክሳብ ሎሚ ዝበጽሖ ጉዳኣት ኣሎ ሪኢኹም ትፈልጡ ዝጎድኦ ዝበጽሖ ጉዳኣት የለን እቲ ዝበጽሖ ጉዳኣት ግን እቲ ምሽክናይ ህዝቢ ሳራ ዝመጽእ ብመንገዲ ዝመጽእ ብገለ ዝመጽእ ንስዩ ዝብደል ዘሎ ከምኡውን እቲ ምሽክናይ ህዝቢ ጉዕ ሸይጡ ዝነብር ዘሎ ኣብ ዓድና ናብኡ ዝወርድ ዘሎ ዝነገር ነዚ ንጠንቀቐሉ ካብ ሓሊፉ ግን ተክላይ ብሕጊ ክትሓዝ ዘለዎ እንድሕር ተኮይኑ ክትሓዝዩ እንድሕር ክትጻሪዎ ዝኽእል ኣካል ተልዩን ከጻሪዮ እዩ ሓፈሻው ግን ተስፋይ ሓንቲ ዘሕልፋ መልእኽቲ ብሕጊ ሒዝዎ ኣሎ እንድሕር ተባሂሉ ቲክቶክ እውን ክትወፅእ ፈቃደኛ ይኹንካ ሕጊ ዝሓዞ ቲክቶክ ከፊትካ ብዛዕባ ዘርእስቲ እዚ ክትዛረቡን ፈቃድ ክልክል እዩ ኣነ ከምናተይ ገበን ስለዚ ተስፋይ ሕጊ ተሒዝዎ እዞም ቲክቶክ ከፊቶም ዝዛረቡ ዘለው ተስፋይ ንዖም ጠጠው ብሎም ሕጊ ዝሓዞ ጉዳይ ስለ ዝኾነ ብኣና ወገኑን ኣነ ብወገነይ ካብዛ ሰዓት እዚኣ ብዛዕባ ተክላይ ዝዛረበሉ መንገዲ የብለይን ሕጊ ይሓዞ ሕጊ ይፍታሕዮም ማለት እዩ ብዛዕባ ተክላይ እውን ይኹን ክትዛረብ መፅአ ብዛዕባ ቤተሰቡን ይሕዋቱ ብዛዕባ ትፅባሕ ዝጉዳእ ሓፍተይኔ መልእኽቲ ክሕልፍ መፅአ ኣብዚ መድረክ እዚ ማለት እዩ ተክላይ ዝሰርሖ ገበን ግን ኣነ ክሽፍነሉ ተክላይ ዝሰርሖ ፅቡቅ ንዕኡ ዝምልከት ተክላይ ዝሰርሖ ገበን ንዕኡ ዝምልከት ሓደ 18 መንእሰይ ዝኣኸለ ንዓይ ይምልከትን ማንም ትግራዋይ እውን ኣይምልከትን ብኡ ጌርካ ክውቃዕ ዝደሊ ቤተሰብ ብኡ ጌርካ ክውቃዕ ዝደሊ ሓው ብኡ ጌርካ ክውቃዕ ዝደሊ ህዝቢ እንድሕር ተሊ ግን ግዴታ ኢና ኩሉ ግዜ ክንመፅእ ማለት እዩ ኣብ ዝኾነ መደብ ኣብዚ መፂኻ ኣብ ገዛኻ ኮንካ ትዘርኦ ነገር ተሊ ግን በጃኹም ተጠንቀቑ ካብኡ ደሞ ተስፋይ በትናትኩም ዘለው ሰባት እውን ሚትጎሮ ፕሊስ በትናትኩም ዘለው ሰባት እውን ሕጊ እንድሕር ትሒዝኩም መተሊኹም እንድሕር ስድራውን ከሲሶም እንድሕር ተልዮም ዋይ ስለምንታይ ደኣ ቲክቶክ ይኸፍቱ ኣለው ሕጊ ዝሓዘ እኮ ቲክቶክ ከፊትካ ክትዛረቡሉ ኣይፍቀድን እና እዚ እውን ተትምልሰለይ ደስ ይብለኒ ተስፋይ ሓዊና ክወፅእ ኣነ ቴንክ ዩ ሎዚ በጣም የዘመስገን ዘሃዊ ማሬ ቴንክ ዩ በጣም አመሰግናለሁ ክበርልኝ ሎዚ አንድ ጥያቄ አለኝ አይ ቲንክ በረከት ወንድማችን ያለው ጉዳዩ በህግ እንዲያዝ እንፈልጋለን ምናልባት የገባኝን ያህል ነው ትግርኛ አልችልም ጉዳዩ እንዲያዝ ህግ ያዘውን ነገር ቲክቶክ ላይ አታውሩት ተስፋይ ሐሳብ ትንገርካ እሺ ያለው እሱ እኔ ስለ ተክላይ ልከራከር ወይ ለሱ ጠበቃ ልቆም አይደለም የመጣው ካሁን በኋላ ስለሱ አላወራም የመጣሁትም እሱ ባጠፋው ቤተሰቦቹ እንዳይነኩ ወንድሞቹ ምናምን እየተባለ ነበርና እሱ ባጠፋው ቤተሰቦቹ እንዳይነኩ ህዝብ እንዳይነካ ነው እንጂ እኔ ስለሱ ጠበቃ ልሆን አይደለም ህግ የያዘው ነገር ደግሞ ህግ የደረሰ ቦታ ቲክታክ ላይ መወራት የለበትም በህግ ሁሉም ነገር በህግ ማለቅ አለበት ነው ያለው እሱና ተባረክ እኛ የምንፈልገው ነገር የትግራይ ቤት የተክላይ ቤተሰቦች ላይ አንዱም ሰው ከዚህ በኋላ እንደውም የመጨረሻ መልእክቴም ጉዳዩ የሚመለከተው ነገር ላይ ብቻ እንትን አድርጉ ይሄ እንደዚህ ታገዱ ይታሰሩ የሚለው ነገር ተስፋዬ አንዴ ሎዛ ተስፋዬን ለማውራት ነው የገባው ተስፋዬ ለአንተ የምጠይቅ ጥያቄዎች ምንድን ናቸው መሰለህ ቆይ ሀሳብ ጨርስና ትጠይቀኛለህ አቡካይትም አልጆ አሁን ማወቅ ያለባችሁ ታችም ያላችሁ ይሄንን ጉዳይ በዘር ለሚወሽቁት ሰዎች ኖ በሉ የትኛውም ዘር የሌለባችሁ የሃናን ፍትህ የምትፈልጉ ኖ ያላችሁ ኮሜንት ትጽፋላችሁ በገቡበት ቦታ ማለት ነው ማንም ይሁን አማራ ኦሮሞ ምናምን ይሄ የሚያራምዱትን ሰዎች ጠንቅቀን እናቃቸዋለን ይሄንን ከየትኛውም ብሔር አይወክሉትም ጉዳዩ የአንድ እህት ጉዳይ ነው ለዚህ ደግሞ መቆም ያለብን ድረስ እንቆማለን አንደኛ ያንን አድርጉ ሁለተኛ አሁንም
ያለው ሶሉሽን ደግሞ በመጨረሻ ምናልባት በረከት በጣም በመልካም ነገር ሆነ እውነቱ እንዲወጣ ያደረከውን ነገር ሳላመሰግን አላልፍም። መሆን ያለበትም ይሄ ነው። ትክክለኛ ሐቁ ላይ ቆመን ህግ እንዲይዘው ነው እያደረግን ያለ ነው። ለዚህ መጥቶ ሲያወራ ተክላይ መጥቶ ሲያወራ መጀመሪያ ከማውራቱና ፕሮቴክት ከማድረጉ በፊት ኃላፊነት ወስዶ ይህንን ነገር ሲያከናውን የነበረው እሱና ይመች ናቸው። እነዛ 4 መሪዎችንም ሲሸኙ የነበረው በህግ ጥላ ስር መሆን መቻል አለባቸው፣ ለማውራትም ለመነጋገርም ሴፍ ለመሆንም ማለት ነው። ስለዚህ ያንን ነገር አናረጋውም ካሉ ደግሞ ኔክስት ስቴፕ ምን መደረግ አለበት? ህዝብ በጋራ የሚወስነው እንዲደረጉ እየተባለ የጅምላ ፍርድ ሳይሆን ጥንቃቄ ባለው አካላቶች ምን መደረግ አለበት ተብሎ አሳስኔት ተደርጎ በህግ ቁጥጥር ስር የሚውልበትን ነገር ፓወር ሆነን ነው ያንን ድምጽ መሆን ያለብንና ወደዛ መስመር ማስገባት ያለብን። አመሰግናለሁ። አሁን አቡካ ጥያቄ ካለ ጠይቅ። ኦኬ፣ በመጀመሪያ ደረጃ አሁን ከተናገርከው ነገር ልጠይቅ። በህግ ከለላ ስር ይሁን የሚባለው ወደ ሀገር መተው ነው በህግ ከለላ ስር የሚሆኑት እዛው ባሉበት ነው? ይሄን መልስልኝ። እያወራው ያለው ህጋዊ ነኝ፣ የትኛውን ቦታ አገኛለሁ፣ መጠየቅ እችላለሁ ስላለ ፍቃደኛ ከሆነ የት እንደሚሄድ እናደርገዋለን። ሳውዲም ከሆነ በህግ ቁጥጥር ስር ይውላል። ኦኬ፣ እሺ፣ ቆይ። ስለዚህ ይሄ ልጅ እኔ ጋር የለችም ሞታለች ብሏል አይደል? ተክላይ ብሏል። ይሄን ሰምተናል አይደል? ዲኤንኤ መርመርልኝ ብሏል። አትመነው፣ ችግር የለም። እሱን ማድረግ ያለበት የሆነ አካል አለ አቡካ። እሱን ዲኤንኤ መርመር የሚለው አካል ዲኤንኤ ይመርመር። ሊስን አንዴ ሌላ ነገር ከመሄድ አንዴ ልጨርስ። አንዴ ይሄ ሁሉ ስታወራ አዳምጫለሁ። ዲኤንኤ ይመርመር። ያልሆነ መንገድ እንድትሄድ አልፈልግማ። አሁን ይሄ ነገር ሪከርድ ተደርጎ የኔ መንገድ ያልሆነ ከሆነ ያንተ መንገድም ያልሆነ እኮ ነው። ያንተ መንገድም ያልሆነ ነው ለኔ ያልሆነ ነው። ስትጠይቅ ይኸውልህ ማብራሪያ ሰጥተህ አይደለም ስትጠይቅ አንድ ነገር የምጠይቅህ አቡካ፣ አንድ ወንጀለኛ እኔ ወንጀለኛ አይደለሁም ለማለትም ይሁን እያንዳንዱ ነገር ለማድረግ መጀመሪያ በህግ ጥላ ስር መሆን አለበት ወንድሜ። ማንም የተደረገው ድርጊት መጀመሪያ በሆነ አካል ስር ኃላፊነት የወሰደ አካል አለ፣ ቲክቶክ ላይ አይደለም። ለዛ ደግሞ ቀርቦ መምጣት አለበት። ያንን ማድረግ ከቻልክ መጥቶ የሚፈልገውን ነገርም ለመጠየቅም ለማድረግም መጀመሪያ ማንም ተጠርጣሪ ወንጀለኛ ተብሎ አይደለም፣ ይጠረጠራል። ከዛን ተመራምሮ ወንጀለኛ ነው ሲባል ነው ወንጀለኛ የሚሆነው። ቆይ ያልገባኝን ነገር ልጠይቅ። ዲኤንኤ ይመርመርልኝ ካለ ይሄ ልጅ ዲኤንኤ ይመርመርልኝ ካለ ዲኤንኤ ማስመርመር ነው መፍትሄው ወይስ ሌላ ዝባዝንኬ ውስጥ መግባት ነው መፍትሄው? ይሄ መልስ በህግ ጥላ ስር መሆን ነው። ለመመርመሩ እሱ ስላለን አይደለም። አናምንም እኛ የሚያመጣውን አጥም አናምንም። ልጅቷ በህይወት አለች እንዴ? አናምንም። እሱ ስላለን አይደለም እንድትከተለው። መጀመሪያ ይሄንን አካል የሚይዝ አካል አለ፣ የህግ አካል ይባላል። ካላወቅ በየትኛውም አቅጣጫ ነው ይመርመርልኝም ለማለት ጎራ ለይቶ አይደለም መመርመር ያለበት። እሱ በፈለገ ወይም ደግሞ ከዚህኛው ግሩፕ ከዛኛው ግሩፕ አይደለም። የሆነ አካል ሚዛናዊ የሆነ አካል መንገድ ነው እንዲመረመር። ዋናው መመርመሩን ነው የምንፈልገውና ነው እኛ አይደለም እሱን አይደለም የምንከተለው። ሀሳባችን እዚህ ጋር ይለያያል። ዋናው መመርመሩ ብለን አይደለም የምንሄደው። መጀመሪያ በህግ ቁጥጥር ስር ውሎ መመርመር ያለበትን ነገር መመርመር ስለኛ ግለሰቦች ነን። ስለዚህ እሱ ብቻ ሳይሆን በቁጥጥር ስር መዋል ያለበት እነ ይመች ምናምን ደስ ያሉትም ሁሉም ናቸው በቁጥጥር ስር መዋል ያለባቸው። ያ ሁሉም በቁጥጥር ስር ከዋሉ በኋላ እሱም ከሀገር ውጭ ያለው መጥቶ በቁጥጥር ስር ይውላል። መጀመሪያ እናንተ ማድረግ ያለባችሁ መጀመሪያ ማድረግ ያለባችሁ ደሴ ላይ ያለ የተባለው ምናምን ላይ ያለ የተባለውን እንዳለ በቁጥጥር ስር አውሏቸው መጀመሪያ። ሀሳብ አታስቀይር። ይሄ የጉዳዩ ምንም ሀሳብ እያስቀየርኩ አይደለም። ሀሳብ እያስቀየርኩ አይደለም። ይኸውልህ አቡካ ያና ጉዳይ የሚመለከተው ደግሞ ተክላይ የሚባል አለ፣ ይመች የሚባል አለ። 4 ልጆች ደግሞ ሞታለች ያሉት አሉ። መንደር የ6ቱ ጉዳይ ነው። መጀመሪያ አይናችን ዋናዎቹ ላይ ነው። ዋናዎቹ ከሀገር ቤት ተባባሪዎቻቸውን ለመያዝ ዋና አውራው በህግ ቁጥጥር ስር ሆኖ ሲጠየቅና መፍትሄ ሲያገኝ ነው ወንድሜ። ከዛ ከጎንደር ጀምሮ ከአማራ ጀምሮ ይሄ የዘረኝነቶች መስመሮች ናቸው። በሃና ጉዳይ ተጠያቂዎቹ ከአማራ ክልል ካልክ ይመች ነው። ከትግራይ ክልል ብለህ በትግራይ ክልል ደግሞ ከሄድክ ተክላይ ነው። በክልል አታድርገው። ተክላይ ደላላ ነው፣ ይመች ደላላ ነው። 4ቱ የቀበሯት ያሉት ሰዎች ደግሞ መሪዎች ናቸው። 6ቱ ዋና ታርጌቶች ናቸው። ተክላይ እኔ አላገኘኋትም ብሏል። እቺ ልጅ ተክላይ አላገኘኋትም እኔም ብሏል አይደል? ተክላይ እኔ አላገኘኋትም ብሏል። ብር ተከፍሎ የሸኘውና ያሰማራው እሱ ነው። አንተ ምን እያልከን ነው አቡካ?
ኦኬ ዋና ባለ ጉዳይ እኮ እሱ ነው እኮ ያሰማራቸው እሱ እኮ ነው። ዋት አባውት እሺ፣ አሁን በዚህ ጉዳይ ላይ የትግራይን ህዝብ እየሰደቡ ያሉትን መች ነው በቁጥጥር ስር የምታውሏቸው? የትግራይን ህዝብ እንደ ህዝብ 10 ጎንደር ላይ የሚኖር 10 ትግሬ እንገላለን፣ ደሴ ላይ 10 ትግሬ እንገላለን የሚሉትን መች ነው በቁጥጥር ስር የምታውሏቸው? እሱን ቤትህን ከፍተህ አውራ። እዚህ ሚዛናዊ የሆኑ ሰዎች ነው ያሉት። ቤትን ከፍተህ ይሄ አይመለከተው በልኛ። እናንተ እኮ የህግ ሰዎች ናችሁ። ለፍትህ እኮ ነው የቆማችሁ። ለይያድን እየተናገርን ነው። አንተ ለዩ ሳይሆን ህዝብ ላይ ጄኖሳይድ ሲታወጅ፣ ህዝብ ላይ እንደዚህ የማጥፋት ወንጀል ሲደረግ፣ ህዝብ ላይ እንደዚህ አይነት ንግግሮች ሲናገሩ እነሱን ተው ብላችሁ ለህግ የምታቀርቡት መቼ ነው? የራሱ 18 ዓመት ሞልቶት የሚከፍት ነው ወንድሜ። ልንገርህ፣ የከፈተው ሰው ለተሳሳተው ነገር እኔ ተስፋ ኃላፊነት አልወስድም። የሚመለከተኝን ነገር ግን ውሰድ እያልኩ አይደለም። ኃላፊነት ውሰድ እያልኩ አይደለም። ተክላይ ለህግ ማቅረብ የሚችሉ ሰዎች፣ ከሀገር ውጭ ያለን ሰው ለህግ ማቅረብ የሚችሉ ሰዎች እንደዚህ እንዴት እነዚህ ላይ ላላላችሁ ብዬ ነው። በዚህ ልክ የትግራይን ህዝብ ቀን እየቆጠሩ ሳምንት ሙሉ የሚጨፈጭፉትን ሰዎች እንዴት ዝም አልካቸው ብዬ ነው። እኔ ምን እኔ እኮ ማድመጥ ካልቻልክ ወይ እንትን በል መነጋገር ካልቻልክ ማለት ነው። እያወራን ያለነው ሎዛ ቤት ወደ ዘር አትውሰዱት። ጉዳዩ የአንድ ግለሰብና የተደረገ ድርጊት ነው። ስቶፕ እያልን ነው። ያንን ሪከርድ አድርገህ ልቀቅላቸው ለዘረኞች። ስቶፕ ማለት መልካም ነው። ስቶፕ ማለት መልካም ነው። በጣም አሪፍ ሀሳብ ነው ያለ ተስፋዬ። አፕሪሼት ያንን አፕሪሼት አደርጋለሁ። የተናገሩት ንግግር ግን ህዝብ ላይ ጄኖሳይድ ያወጁ ሰዎችን መች ነው ለህግ የምታቀርቡት? ተክላይን ከዛ አሁን እኮ አንድ ሰው የሞተውን 10 ሰው ጎንደር ላይ 10 ሰው ደሴ ላይ እንገላለን የሚሉትን ሰዎች መች ነው ለህግ የምታቀርቧቸው? ይህን ያህል አቅም ያላችሁ ሰዎች እንግዲህ ተክላይን ከደሴ በህግ ቁጥጥር ስር ዋሉ ነው እያልን ያለ ነው። አቅም አለን። አቅምማ ቢኖረን እያንዳንዱን ለቅመን ባስገባ ነው እዚህ ዘርም ያባላውን አቅምማ ቢኖረን እነዚህ ሰዎች ላይ ለምንድን ነው የማትናገሩት? አንድ ብላችሁ ለህግ እናቀርባችኋለን ለምን አትሏቸውም? ህዝብ በዚህ ደረጃ እየተሰደበ ህዝብ በዚህ ደረጃ ይገደል እየተባለ አውግዛችሁ መተው ሳይሆን ድርጊቱን የፈጸሙትን ለህግ ለማቅረብ የምትሰሩትን ያህል እነዚህን ሰዎች ለህግ ለማቅረብ ለምን አሰሩ? እናንተ እውነት ፍትሃዊ ከሆናችሁ ህዝብ ነው 10 ጎንደር ላይ 10 ደሴ ላይ 10 ባህር ዳር ላይ ምናምን እያሉ እየፎከሩ ነው። ይሄን ነገር እንዴት ነው እንደቀላል ያያችሁት? ቲክቶከር የሆነ ለህዝቡ የሚቆረቆር ሰው ነው። እንተም ማለት ኃላፊነት አለብህ። እኔ እርግጠኛ የሆነ አታውራ። ተግባባን አይደል? በመጀመሪያ ደረጃ እነዚህ ነገሮች አጣጫቸው መጥፎ እየሆነ ስለሆነ እዚህ ላይም ስሩበት እባክህ ወንድሜ ስትል ያ ጥያቄ ይሆንና እኛ እንናገራለን። ያላየነው ነገር ካለ እንዲህ አታድርጉ ብለን እናወራለን ባለን ተደማጭነት። ገባህ አይደል ወንድሜ? ለዚህ ደግሞ ሁሉም ህዝብ ነው መተባበር ያለበት። ሁሉም ኢትዮጵያዊ ነው መተባበር ያለበት። ወንጀሉ ወንጀል ነው። ከወንጀሉ በስተጀርባ የሚደረገው ሴራ ግን ልክ አይደለም የምንለው አሁን ሁሉም ኢትዮጵያዊ ሀሳብ አቡካ ማለት ያለበት። አሁን አንተ ተመችቶኛል፣ ሀሳብ በጣም ተመችቶኛል። እኔ አሁን ተስፍዬ አንተን በደንብ ስለማውቅህ ወንድሜ በደንብ ስለማውቅህ በጣም ሀሳብ ተመችቶኛል፣ አከብራለሁ ሀሳብን። እኔ ግን እንደ አንድ ትግራዋይ አሁን ለምሳሌ አሁን ባለበት ሁኔታ ተክላይ ለህግ ይቅረብ ብትለኝ እኔ ተረት ተረት ነው የሚመስለኝ። እንዲቀርቡላ አልፈልግም። እኔ የግል አስተያየቴን ነው የምነግርህ። ቢኮዝ እዚህ ጋር ጄኖሳይድ የሚያውጁ ሰዎችን ከለላ እየሰጣችሁ ህዝብን እንደ ህዝብ የሚጨፈጭፉ ይጨፍጨፍ የሚሉ ሰዎችን ከለላ እየሰጣችሁ ተክላይ እኔ አሳልፌ አልሰጥህም። ተክላይን ባቅ ያለበትን ቦታ ባቅ ተክላይን ማግኘት ብቻ የምትከታተለው ቆይ አቡካ የምትከታተለው የሚጨፈጭፉት ጋር ነው የምትውለው ማለት ነው። ሰላማዊ ሰው የሆኑ የሚያስተውሉ መፍትሄ የሚፈልጉ አካላትን ለመተባበር ጊዜ የለም። እነዛ የሚሳደቡት ጋር ነው የምትውለው። የሚሳደበው ደግሞ ሁሉም ፔንቲንግ እኮ ነው። ሁሉም በጋራ ስንሆን ነው እንደዚህ አይነት ወንጀሎችን በጋራ ስንሆን ነው እንጂ መከላከል የምንችለው ህዝብን በህዝብ ጠየቅ ያለብህ እኮ አሁን እዚህ ጋር አላስይዘው ማስይዘዋለሁ ብለው ወንጀለኛን ጋር እንትን ከምትል ተስፍሽ እዚህ ጋር በዘረኝነት እየሄደው ህዝቡ ዋጋ ያስከፍላል። ሴምቲንግ አሁን ማለት ነው ያለበት። እሺ እንያችሁ እስቲ ነገ ተስፋዬ ይሄ ነገር ላይ ሀቢባንም ሰብሰብ አድርጋችሁ የትግራይ ህዝብ ላይ የታወጀውን ጄኖሳይድ 10 ከአማራ ክልል ውስጥ ጎንደር ላይ 10 ባህር ዳር ላይ 10 ምናምን እንገላለን እያሉ የሚያወሩትን ነገር እስቲ ተወያዩበት። ነገር ለምን የትግራይ ህዝብ ላይ ይሄ ነገር ሊደርስበት ተፈለገ በልና ተወያዩበት። አትውሰደው ጉዳዩን ይኸውልህ። በመጀመሪያ ወንጀለኛን ማውጣት ተክላይ በጣም ምርጥ ሰው ነው። ተክላይ አሁንም አትውሰደው ካልከኝ ተክላይ በጣም ንጹህ ሰው ነው ለኔ ካሁን በኋላ። አንተ ይሄንን ለመወያየት እንኳን የፈራኸው ተክላይን ብቻ ፎከስ አርግተህ እነዚህ የትግራይን ህዝብ ጄኖሳይድ እያወጁ ያሉ ሰዎችን የመናገር እንኳን ቅንጣት ሞራል ከሌለ
ስለ ተክላይ አስገብተሽ ቤትሽ ማስወራት በጣም ግፍ ነው። ሎዛ እግዚአብሔር ምስክሬ ነው። እዚህ ጋር ያወራነውን መለስ ብላችሁ ነገውን ውስጥ ተወያዩበት። የትግራይ ህዝብ ላይ 10 ጎንደር ላይ 10 ደስቴ ላይ የተባለውን ነገር ፎከስ አድርገህ አውራበት። ማዳመጥ ከቻልክ ከዛ በኋላ አብረን ልንቆም እንችላለን። ወሬ አታብዛ ወንድሜ፣ ወሬ አታብዛ። ይሄንን ጉዳይ ስሩበት ከሆነ እንዳስተያየት እንቀበላለን እናነሳዋለን። ቴንክ ዩ እያወራው ነገ አንሱትና ህዝባችን ከመጨፍጨፉ በፊት ህዝባችን ደሴ ላይ የሚኖረው 10 ደሴ ላይ ያለው እንገላለን ሲሉ ስለነበር ከመግደላቸው በፊት እንድትነጋገሩበት ስለፈለኩ ነው። ማለትና ሀሳብ ፍንጭ መስጠት ጥሩ ነው። ይህንን ማንም የሚቀበል ሰው ስለሌለ ማለት ነው። ከዛ ውጭ ግን ዳይሜንሽን አታስቀይር። እናነሳዋለን እንዲህ የሚባልበትን ነገር እኔም ቪዲዮ ሰራለሁ። አሁን እኔም ወጥቼ ቪዲዮ ሰራለሁ። አሁንም እያወራን ያለነው እኛም ተክላይ ለህግ መቅረብ አለበት። ይሄ ነፍሰ ገዳይ ነው ብለን አብረን እንቆማለን። ህዝባችንን በግለሰቦች የተነሳ ተጋሩ አንሾድ ትላንትና ቲፒኤልኤፍ እየተባለ ቲፒኤልኤፍን አይደለም ወያኔ እያሉ ነበር ስንጨፈጨፍ የነበረው። ኢነፍ ኢዝ ኢነፍ። አሁን በተክላይ የተነሳ የትግራይ ህዝብ ላይ የሁሉ ጄኖሳይድ እየታወጀ ነው። አንተን አይደለም ተስፍሽ እያልኩ ያለው የህዝብ ነገር ሴንሲቲቭ ነው። ተስፋዬ ይኸውልህ አንድ ጊዜ አዳምጠኝ፣ ሚውት አድርግና አንዴ ሪከርድ አድርገህ ለሌላው ማሰማልኝ ከቻልክ። የትግራይ እናት እናቴ ነች፣ የኦሮሞ እናት እናቴ ነች፣ የአማራ እናት እናቴ ነች። በማንኛውም ዘር ውስጥ የምትወሸቁ ሰዎች ማናችሁም ማንንም አትወክሉም፣ ራሳችሁን ነው የምትወክሉት። ወንጀልና ሌላ ነገርን ለዩት። ፖለቲካና ወንጀል አይገናኝም። ይህንን ነገር አስምሩበት። እየሆነ ያለው እነ ሎዛም ድምፅ የሆኑት እንዴ ለማንነታቸው እኮ ስንት ዋጋ ሲከፍሉ እኮ እናውቃቸዋለን። እዚህ ጋር አይደለም ዋናው ነገር። የሚወሸቁ ሰዎች አሉ። ቤታቸውን ከፍተው እንደፈለጉ የሚያራምዱ ሰዎች ይጨፍጨፍ ይገደል የሚሉ እኮ ብዙ ወጣቶችን አይተናል። በየትኛውም ጊዜ መልኩን ቀይሮ ቢመጣ አሁንና እንደዚህ ቢል እኔ ሊደንቀኝ አይችልም። ማስቆም የምንችለው ግን እኛ ነን። ፖዚቲቭ የምናስበው ከህዝቡ ራስ ወረዱ፣ ከሌባ ጋር አትተባበሩ፣ ይሄንን ለማድረግ ትግራይ አማራ ምትል አቁም የምንለው እኛ ነን። ይሄንን እያልን ነው፣ ደጋግመንም እየተናገርን ነው። የምትፈልገውን መስማትና መጥፎ የሆነውን ነገር የምትውልበትን ነገር አስተካክለው። ዘረኛ የሆኑ ሰዎች ከዚህ ውጪ መጠጊያ እድል አያገኙም። እዛ ተወሽቀው እርስ በርስ ሊያባሉ ሬዲ የሆኑ ብዙ ሰዎች አሉ ከየትኛውም ብሔር። ተግባባን አይደለ? ማታ በእኔ ላይም ሲታወጅ የነበረውን ነገር ነው የምነግርህ። ገባ? ብልጽግና ልኮት ነው ጉዳዩን ሊያደባብስ ምናምን። ከዛን አማራ ሲሆን ደግሞ እነሱ ለራሳቸው ፎሎ ፍለጋ፣ ትግራዋይ ሲሆን ይሄ ድራማውን ትተነዋል። ሀናን ነው ጉዳይ ያደረግነው። ወንጀለኛ የሆኑ ሰዎች አሉ፣ መጠየቅ ያለባቸው የጉዳዩ ባለቤት ይጠየቁ ነው። ከዛ ውጪ ግን በማንነቱ አትወሸቁ፣ በወንጀለኝነቱ እንጠቀም። አንድ ጸጉር ሊነቀል አይገባም። የትግራዋይም ቢሆን አንድ ቤተሰቡ ምናምን የሚባለው ነገር ወሬ ነው። ስለዚህ ማቆም አለብን። አሁንም እዛ ላይ እንሰራለን። አንድ ጉዳይ አንድ ትግራዋይ ላይ ችግር እንዳይደርስ መስመር ማስተካከል አለብን። አከተለ እሺ ተስፍሽ እውነትህን ነው፣ ትክክል ነው። በዛ ላይ መሰራት አለበት። ግን አሁን ራሱ ቅድም ወደ 8000 ሰው ትፈልጋለን ብሎ መጀመሪያ ከጀመሩት ውስጥ አንዱ እየተሳደበ ነበረ። የኦሮሞ ነው የትግራይ ነው ምናምን እያለ እሱንስ እንዴት ታያለህ? ጋይስ ምን ነው ዝም አላችሁ? ተስፍሽ የለም እንደ ጥያቄ የጠየኩት ነበር። የለም መሰለኝ። አይ ቲንክ ስራ ላይ ነው መሰለኝ። አዎ ቅድም ራሱ አሁን መጀመሪያ ላይ ፍትህ እንፈልጋለንና ብሎ ከጀመሩት ውስጥ ነው 7000 8000 ሰው ይዞ አማራን ኦሮሞን እያለ እየተሳደበ የነበረው። ፍትህ በህዝብ ከሆነ የሚፈለገው እነዚህ ሰዎች አሁን ለምሳሌ ህዝብን ወክለው አይደል ለዛ የተቀመጡ። ይሄንን እንዴት ታያለህ ወንድሜ ተስፋሽ? eenyu akkas jee ተስፍሽ የለም መሰለኝ ወንድሞች። የለም በአጠቃላይ ብቻ ወደ ማጠቃለያውም ስንሄድ እኔም
የኔ ማሳብም የሆነው የእህታችን ሀና በህይወት ካለች ያው አም ሶ ሃፒ በጣም በጣም ደስተኛ ነው መሆኑ። ግን እነ ማናቸው እነ ተክላይ አርፋለች እያሉ ነው፣ ዲኤንኤ መርመርልን እያሉ ነው። ስለዚህ ከዲኤንኤ ውጭ ደግሞ ምንም ማረጋገጫ ሊመጣ አይችልም። እኔ ፎከስ ማድረገው አሁንም ዲኤንኤ መርመር የሚለው ላይ ነው። ምክንያቱም ዲኤንኤ በመመርመር ምንም የምንከስረውም የምናጣውም ነገር የለም። ዲኤንኤ አይደለም ከሞተች 3 ወር ሆናት የተባለች እንስት ቀርቶ የሉሲ አጥንት ለዘመናት እኛ ሳንፈጠር የነበረ አጥንት በዲኤንኤ ተመርምሮ አምነን ቁጭ ብለናል። ስለዚህ የትኛውም ዓለም ላይ ስንሄድ ደግሞ ዲኤንኤ እናትና ልጅ አባትና ልጅ ዘመድ አዝማድ በዲኤንኤ ነው የሚመረመረው እና የሚለየው። ስለዚህ መች እንደሞተች ቀኑ ሰዓቱን ባይሰ ቀኑ አጥንቱ የስንት ቀን የስንት ዓመተ ምህረት እንኳን እንደሆነ ዲኤንኤ ቁልጭ አድርጎ የሚያሳይ ነገር ነው። ይሄ ልጅ በቃ በህይወት ካለች ለምንድን ነው የያዛት? ለምን ዓላማ ነው ይዞ አስቀምጦ ሞታለች ሊላት የሚችለው? ወይ የትዳር አጋር አድርጎ አስቀምጦ የትዳር አጋር ሊያረጋት አይደለም፣ ወይ ገንዘብ ሊደራደርበት አይደለም። ገንዘብ ሊደራደርበት ቢሆን ኑሮ ገንዘብ ነው የምፈልገው አምጡ ይል ነበረ። አሁን እሱ ሙሉ ኃላፊነቱን ወስጄ ዲኤንኤ መርመር፣ ልክ ካልሆነ እኔ እጄን እሰጣለሁ፣ ለህግ ጥላ አሳልፋችሁ ስጡኝ ብለዋል። ስለዚህ ሁላችንም አንድ ቦታ ላይ መምጣት ያለብን ዲኤንኤ መርመር በሚለው ነው። በቃ ይሄ ብቻ ነው ሊያስማማን የሚችለው፣ ሁሉንም ሊያስማማ የሚችለው እሱ ብቻ ነው። ይሄ ቲክታክ ላይ እየመጣ የሚያወራው ህዝብ ምንም እውቀት የለውም። በቃ ሁላችንም ምላስ ስላለን ብቻ ነው እዚህ ጋር መተን እያወራን ያለ ነው እንጂ ምንም አውቀን አይደለም። አሁን እዚህ ጋር ፎከስ አድርገን መዋጣት አለበት። ለዲኤንኤ ይህን ያህል ገንዘብ ያስፈልጋል ከተባለ ሁሉም እዚህ ሚዲያ ላይ በሀና ጉዳይ ይመለከተኛል ያለ ኢትዮጵያዊ በጠቅላላ ገንዘብ ያዋጣል፣ ለዲኤንኤ ምርመራ ይከፈላል። ከዛ ሀና መች ሞተች፣ ቀኑ ምን ያህል ነው እሱ ያለው 3 ወር ነው። 3 ወር ነው የሞተችው፣ 2 ሳምንት ነው የሞተችው። በአጥንቱ ተመርምሮ ይታወቃል። በህይወት ብትኖር ኑሮ አምጥቶ ይሰጣል። ግን ይሄ ልጅ በቃ በኮንፊደንስ የለችም አስመርምሩልኝ ብለዋል። እዛው ላይ ረግጠን ሁላችንም አንድ የሚያደርገን ነገር እናምጣ። በቃ ተከፋፍለን እንትና ስለሆነ ነው እንትና ስለሆነ ነው። ይሄ አይሆንም። ሁላችንም ከዘር ጸርተን ወጥተን የዚችን ልጅ ሀቅ እናውጣ። የእሷ ብቻ ሳይሆን ደግሞ የብዙ ሰዎችም ህይወት ታሪክ ይወጣል ከዛ በኋላ። ለዛውም አሁን በሀና ሰበብ በጣም ብዙ ነገሮችን እየሰማን ነው፣ እያየን ነው። ስለዚህ ኖ የምትሉ ሰዎች ዋይ ለምንድን ነው ኖ የምትሉት? ምንም ኖ የሚያስብል ነገር የለም። እኛ አዋተን ገንዘቡ የምንከስረውም እኛ ነን። በህይወት ካለች እኮ በቃ ደስ ይለናል እኮ። ይስጣት፣ ይመልሳት፣ ለልጇ ይመልሳት፣ ለባለቤቷ ይመልሳት፣ ለአባቷም ይመልሳት። እኔ እዚህ ውስጥ ከመጨረሻ ሄድበታለሁ። ካለች ደስ ይላል። ግን እኔ እንደሚመስለኝ ነገር ያልገባኝ ነገር አለ። ምን መሰለሽ፣ አሁን ለምሳሌ እች ልጅ አሁን ይዟት የሚመጡት የተክላይ ሰውም ቢሆኑ እስሩ አልደረሰችም። ስለዚህ እሱ እኮ አለ እኔ እጅጋ አልደረሰችም፣ እኔ ጭራሽ አላየኋትም፣ እኔ ጋር ሳትደርስ ነው የሞተችው። ስለዚህ አሁን የደላላ ነገር ሁሉም ህገወጥ ስለሆነ የሆነ ችግር ቢኖራቸው መሀላቸው፣ አሁን ለምሳሌ መጀመሪያ መጣራት ያለበት እሱ ስር ስላልደረሰች ብዙ ደላላ አለ እዚህ መሀል ይዞ የሚሄደውም ደላላ ነው፣ ያንኛውም ደላላ ስለሆነ እነሱስ በሳቸው ለምን በውስጥ ሳይጨርሱ ወደዛ ወጡት? መጀመሪያ ወጣሽ ችግር የለውም ሲወጣ መጥቶ እንደገና ወደ ህዝብ ከሚዞር ተክላይም ትግራይ ወክሎ ለዛ የተቀመጠው፣ ያንኛውም አማራ ወክሎ አይደል የተቀመጠው። ማንም ማንንም አይወክልም። እነዚህ ምንም ብሔር ራሱ ያላቸው ማንም ማንንም አይወክልም። ለእሷ ሀቅ ከሆነ የምንጮኸው ወደ ዘረኝነት አዙረውት እንደዚህ ሚዲያውን ከሚያባጭቁ በውስጥ ቢጨርሱ አይሻልም? እንደኔ ማለት ነው። ለምን በውስጥ ይጨርሳሉ? ኦልሬዲ እኮ በውስጥ መጨረስ የሚገባቸውን ነገር እኮ ለህዝብ አመጡት አይደለ? ሁላችንም ገብተንበታል። እዚህ ጋር ዘር፣ ሃይማኖት፣ ጾታ ሳንለይ ብሩክን አስገቢው። ሎጊ ማንም ብሩክ ወይ ሞዴሬተርስ ጪና ላስገባው ብቻ እንደው በጣም አስቸጋሪ አንድ ቁጥር ይጻፍ። ስለዚህ ግን ወደ ዘረኝነት አዙረው ምክንያት ብዙውን ህዝብ እንዳያስጨርሰው ነው የምሰጋው ነው። ወደ ህዝብ
እኔ ማን ለምንድን ነው ወደ ህዝብ የሚኬደው? ለምንድን ነው ወደ ቤተሰብ እየተባለ ነው? አሁን ለምሳሌ መጀመሪያውኑ ፍትህ ለሀና ብሎ የጀመረ ሰው ዛሬ 7000 8000 ሰው ይዞ የትግራይ እንደዚህ ይሁን የኦሮሞ ነው እሱ አካሌ ነው እያለ እየጮኸ ነው እየተሳደበ ነው ያለው። ይሄን ሲያይ እንግዲህ በጣም እያናደደኝ ያለው ሎዚ ምን እንደሆነ ታውቂያለሽ? ከነሱ ጋር ሆነው አብረው ከነሱ እኩል ሲለፉ የነበሩ እንግዲህ ልጆች አሉ። ተክላይን በዛ ልክ ሲያፋጥጡ የነበሩ ልጆች አሉ። መሲ አለች፣ አሌክስ አለ። አዙሮ ግን ልክ ወደ ህዝብ ሲወስዱት ምን ትያለሽ? ተክላይን ሲፈልጉ ቆራርጠው ይቡት፣ እኛ አያገባንም። ህዝብ ጋር ግን አይጠጉ። ወደ ህዝብ ጋር የሚጠጉ ከሆነ ምንም ችግር የለውም። አቅማቸው የፈቀደውን ነገር ሁሉ የቻሉትን ያርጉ። ይሄ አታርጉ ምናምን መለማመጥ ኖ፣ አርጉ። የቻላችሁትን ያህል አርጉ ማለት ነው። በቃ አለቀ። ወንድም እዚህ ላይ እኔ እናንተ ሚዲያ ላይ ነው የምንጮኸው። ብዙ ሆዱ ሞልቶ የማይበላ ሰው እዛ ይጎዳል። ከትግራይም ሆነ ይሄ አያስፈልግም። እኛ የቻለውን ያህል ልጅ የሚባል ነገር አያስፈልግም። በቃ ልጅ ኧረ ሞዴሬተር ስጪኝ በቃ ሎዛ ላስገባው። ማነው እዚህ ጋር አንድ ቁጥር ይጻፍልኛ? እኔም እኮ መተኛ ሁሉም አንድ ቁጥር እየጻፉ ነው። ብሩክ እንደመጣሁኝ ምግብ እንኳን ሳልበላ ነው የተቀመጥኩ። ለዛ ነው እዚህ ቁጭ ብዬ ስበላ የነበረው። ብሩክ ቆይ ብሩክ የሚል እስካሁን አላየሁኝም። ኦኬ እዚህ ጋር ለማንኛውም እኔ እቺ ልጅ እውነት እግዚአብሔር በህይወት ያኑራት። እኔ ደስ ነው የሚለኝ ለዚህ ለህፃን ልጅ ሲል ፈጣሪ ያኑራት። ለሁላችንም ሰላም ሲል በህይወት ትኑር። እሱ ነው ምኞቴ። በቃ ሌላ ምኞት የለኝም። ግን ደግሞ ትኖርም ትችላለች ላትኖርም ትችላለች። እርግጠኛ የምንሆነው በህይወት ካለች አሳልፎ ሲሰጥ ነው። ከሌለች ደግሞ ዲኤንኤ በመመርመር ብቻ ነው። በቃ ይሄ ነው ብዬ የምለው። ይበቃሻል። እንግዲህ ያቅምሽን ሀሳባችን ሰጥተናል። እኛ ከዘረኝነት ወጣ ብለን ነው ሀሳባችን እየሰጠን ያለ ነው። በዘረኝነት ወስደዋለሁ ሆነ መንገዱን ጨቅ ያርግለት። እንደ ህዝብ ከመጣህ ግን ዝም አንልም። አሁንም በህዝባችን የሚመጣ እንትን እንቃወማለን። እንደ ልጅቷ ግን እንደ ሀና ግን ይሄው ቆም ያለው ሆነ ስንት ጊዜ እንቅልፍ የለኝ ምን የለኝ። በጭራሽ ፖለቲካ ላይ የሚገናኝ ጉዳይ አይደለም። እንግዲህ አጀንዳ አድርገው ራሳቸውን እንትን ለማለት የሚፈልጉ መንገዱ ጨርቅ ያርግላቸው። እኛ ግን አሁንም ነገም ከሀና ጎንነን ተክላይን አፍንጫውን ይዘን እስከ መጨረሻ አንለቀውም። ፔሪየድ። እንደግል ነው። የተክላይ ቤተሰቦች አይመለከታቸው፣ የትግራይ ህዝብ አይመለከተው። ተክላይን አሁንም ስትፈልጉ ያዙት፣ ስትፈልጉ አፍንጫውን ይዛችሁ እስከ መጨረሻ ጠይቁት። ትግራዋይ ለሱ የሚከራከር አንድ ትግራዋይ የለም። የራሱን አጀንዳ ለማካሄድ የፈለገ ካልሆነ በስተቀር አይመለከተውም። ትግራዋይ ለትግራዋይ አንድ ብር የሰጠው ነገር የለም። ለራሱ ሆዱ ነው ሲሞላ የነበረው ቁጭ ብሎ እዛ። ለሱ ብቻ ሳይሆን በሱ እጅ ብዙ ተጋሩ የምንጠይቀዋለን። ይሄ ነው የምለው። ሎዛዬ የምትዩ አጠራርገሽ ራሳችሁ ግዳ ዲኤንኤ አይመርመርና ይመርመርና አይተበለ ባላቶም ያሐስቡ ላው ኸለ የምንወስደው ወሕጅ ደግሞ ወደ ፈለጉት ይውሰዱት። እኔ በአንድ አቋም ነው ያለሁት። እኔ እንደ ሎዛ ከሆነ እንደኔ ብሔርተኛ የለም። አሁን ከብሔርም ከምንም ነፃ ሆኜ ነው እያወራ ያለሁት። ስለ አንድ ሴት ልጅ ነው ፍትህ ልጠይቅ፣ እውነቱ እንዲገባኝ፣ እኔም ለመረዳት ህዝቡም እንዲረዳ ብዬ ነው እዚህ የመጣሁት። ግን ደግሞ አልፎ ተርፎ ወደ ሌላ ነገር እንሄዳለን ከተባለ ሁላችንም አለን፣ ችግር የለውም። ግን እዚህ እንደዚህ አይነት ቆሻሾች እንደነዚህ አሁን ላይቭ ላይ የገቡ አሁንም እያወሩ እየሰማችሁ ነው። እንደነሱ አይነት ቆሻሾችን ተከተላችሁ የምትሄዱ ራሳችሁን ነው የምታጡት። በራሳችን አይምሮ ነው ማሰብ ያለብን እንጂ 3 እና 4 እርስ በርስ እየተጠቃቀሙ ላይቭ ገብተው ህዝብ ለህዝብ በሚያባሉ በገንዘብ ከተሸጡ ሰዎች ጋር ተከተላችሁ የምትሄዱ ከሆነ ራሳችሁን እንዳጣችሁ ቁጠሩት። ሁላችንም ትልልቆች ሰዎች ነን። 28 ሴንቸሪ ላይ የምንኖር ሰዎች ነን። በራሳችን አስተሳሰብ ነው መሄድ ያለብን። በቃ ዘላችሁ ዘር ውስጥ ብሔር ውስጥ ምን ውስጥ አትወሸቁ። ራሳችሁ ወክላችሁ ራሳችሁ እነዮዳ ምናምን ደም የጠማቸው ሰዎች ናቸው። አፄ ዮሐንስ ምናምን ስማቸው ምናምን የሚባሉ የሰው ደም እጃቸው ላይ ያለባቸው ሰዎች ናቸው። በአጠቃላይ እነሱን ተከትላችሁ የምትሄዱ ከሆነ ራሳችሁ ናችሁ ገደል የምትገቡት። አት ኤንድ ኦፍ ዘ ዴይ የእናንተም ቤተሰቦች አሉ። በቃ ቤተሰብ ጋር አትሂዱ። ማነው ሲጀምር አዛዥ ስለሆነ የሚሄደው በጣም አስቸጋሪ ነው። ማንንም ወክሎ ስለማይሄዱ እዛ ብዙ የአማራውም የኦሮሞውም የትግራይም በዛ ነው የሚያልፈው። ፉከራ አያስፈልግም። በቃ ሚዲያ ላይ መጣችሁ ፉከራ ብቻ ፉከራ ምንድነው? ፉከራ የትም አያደርሳችሁም እኮ። እያንዳንዱ ቦታ ላይ ህግና ስርዓት አለ። በቃ እራሳችሁን ችላችሁ ተጓዙ። 3 4 ጥጋበኞች ጭንቅላታቸው በገንዘብና በሰውን ጥላቻ ያበደ ሰዎች ጋር ተከትላችሁ የምትሄዱ ከሆነ እንግዲህ ራሳችሁን ነው የምታጡት።
በህሊናችሁ ተጓዙ። በቃ ይበቃችኋል። እግዚአብሔርን በቃችሁ እንዴ! እነዚህ እድሜ ልካቸውን በቃ ገብተው ፒኤልኤፍ እንዲያርጉ ቲዲኤፍ እንዲያርጉ ኦነግ እንዲያርጉ ሲሉ የሚውሉ በቃ ድንቁርቁር ያሉ ሰዎች ናቸው። ማይሰለቻቸው ሰዎች የራሳቸውን ህይወት ጨርሰው ገና የእነሱን ታናናሽ ህፃን ልጆችን መጨረስ የሚፈልጉ ሰዎች ናቸው። ማይደክማቸው ሰዎች እኮ ዋሽተው የሃናን እንዲሸፋፈን እኮ ነው ሰው ወደ ፖለቲካ ወስዶ የሃና ጉዳይ እንዲሸፋፈን የሚያደርጉ እኮ ወንጀለኞች እነሱ መጠየቅ አለባቸው እኮ። እዚህ ላይ ምንም አይነት ፖለቲካ የሚያገናኘው ነገር የለም። በቃ ስለ ሁማኒቲ እያወራን ያለው ስለ አንዲት ስደተኛ ነው። እኛም ስደተኛ ነኝ። እኔ አሁን አረብ ሀገር ነው የምኖረው። ስለ ነገ ዋስትናዬ ነው እየጮህኩ ያለሁት። ነገ የሆነ ነገር ሲሆን እናንተ ናችሁ የምትጮሁልኝ ብዬ ነው እያሰብኩ ያለሁት። ገባችሁ? ይሄ ወጥቶ ስለ ፖለቲካ ስለ ትግራይ ህዝብ ይሄንን አያውቀውም። አሁን ነው የምናውቀው። ስለዚህ ትግራዋይ ስለሆነ ለሱ የሚቆም ትግራዋይ የለም። እንደ ሰው ነው ለሱ የሚቆም ትግራዋይ ካለ እርግጠኛ ነኝ ይሄ የጭንቅላት ችግር ያለበት ነው። መሻችሁ ሁላችሁንም ሰላም ብያለሁ። ሶላሩና ለተኛ ነው ነኝ። እሺ በጣም ታንኪዩ። ቅድም ጀምሬ እየሰማሁሽ ነው። በእርግጥ አደከመኝም እያልሽ ነው ያለሽው። በእርግጥ ትክክል ነሽ። ወደ ብሔር ወደ ጎሳ እንደዚህ በዘር ምናምን ነገር ሲወስዱት ነገሩን በጣም ይገርማል። ሁላችንም እየተከታተልን ያለ ነው። ኒርሊ 15 ቀን አለፈው። እዚሁ ሚዲያው ላይ ነው ያለ ነው። በእውነት ነው የምላችሁ። ስራ መተን እያደርንበትም ነው። ቀንም እንትን እያለን ነው እየለፋን ያለ ነው። ግን ወደ ጎጣ ዘር ምናምን ከመውሰዱ ይልቅ መጀመሪያ ሃና ስለተባለችው ልጅ ብናወራ ያ በጣም ጥሩ ነገር ነው። ተስፊሽም ሲያወራ እየሰማሁት ነው። አንቺም የደረስሽበት የራስሽ የሆነ ኮንክሉዥንንም እየሰማሁኝ ነው። ነገር ግን አሁን ሁለት አይነት ጎራ አለ። ሞታለች የሚል አለ፣ አልሞተችም የሚል አለ። እስካሁን ድረስ ከሰማነው ኤቪደንስ ደግሞ እኔ በእኔ በኩል ብትጠይቅኝ ሞታለች የሚለውን አልያዝኩም። ከመጣው አስክሬን ጀምሬ ሞታለች የሚለውን አልያዝኩም። ሁለተኛ ደግሞ ተክላይም ቢሆን ድምዳሜ ላይ የደረሰው ወይም ደግሞ በልጆቹ 100% እምነት በቃ ምን እንጃ አላየም። እሱም ራሱ አላየም አልነበረም። ቀደም አንቺም እንዳልሽው እና በነገሩት ነው እያደረገ ያለው። ስለዚህ ምናልባት እነዚህ ልጆች ከጀርባ የሆነ ነገር ሰርተው ሊሆን ይችላል። ሰውነን ፍጹም አይደለንም። ፍጹም የሆነ አምላክ ብቻ ነው ሊሳሳትም አይችለው። ያደረጉት ነገር ሊኖር ይችላል። ነገር ግን አሁን እሱ ዲኤንኤ አለ። ዲኤንኤ የሚለው አልሞተችም እያለ ተባለ እየተከራከረ ያለ ሰው ላይ ዲኤንኤ ይመርመር ስትይ ወይም እሱ ዲኤንኤ ይመርመር ሲል ይቅርታ ወደ እሱ ልመልሰውና ዲኤንኤ አስመርምሩልኝ፣ እሱን ብቻ ስታስመረምሩልኝ ነው ውጤቱን ማቀድ። ኖ ያልሞተች ልጅ ዲኤንኤን እንዴት ነው የምታመጣው? ከየት አምጥተህ ነው እንትን የምትለው? ወይስ አሁን ልትገላት ነው? ወይስ ደግሞ ምንድን ልታደርግ ነው? አልሞተችም ነው እያልን ያለ ነው እያለ ያለው። ስለዚህ ይሄንን ነገር በምን እናስታርቀውና በምን እንሂደው ሲል ያለው ነገር አለ። ቅድም ተስፍሽ ያወራው ነገር አለ። በህግ ቁጥጥር ስር ከዋሉ በኋላ ከዛም በኋላ ዲኤንኤውም ይሁን ሞተችም አልሞተችም የሚለውን ነገር ከመድረሱ በፊት ነገር ግን እነዛ ቀበርን በአይን እማኝ ያሉት ልጆችን ይዞ ይቅረብና እስኪ እነሱ ይጠየቁ። መጀመሪያ ቀብረናታል፣ እንደዚህ ሁና፣ እንደዚህ ደክማ፣ እንደዚህ አድርጋ ቀብረናታል እኛ፣ ስለዚህ እንደዚህ በዚህ ሁኔታ ነው የቀበርናት ብለው እነሱ መጀመሪያ ያስረዱ። እሱ እኮ እነሱንም ሊያቀርባቸውም አልፈለገም። አንድ እሱ ነው። ሁለተኛ ደግሞ መጀመሪያ ከዚህ በፊትም እዛ ጅዳ ነው ያለው ልጅ ይመች የሚባለው የተናገረው ነገር አለ። ሞታለች ብሎ ምስክር 100 ሰዎች አሉ ብሎ ይዟቸው የቀረባቸው ምስክሮች አሉ። ምስክሮቹ በነጋታው ምንድን ነው እያደረጉ ያሉት? እየወጡ ሶሪ ይቅርታ እኛ ባልገባን ነገር ነው ብለው ይቅርታ የጠየቁ ምስክሮች አሉ። እዛ እሱ 3 ምስክሮች ይዤ መጣው ብሎ ያላቸው ልጆች ያደረጉት ነገር አለ። አብረዋቸው የተጓዙት ልጆች ደግሞ ሲናገሩ ትላንትም አንደኛው ልጅ ገብቶ ነበረ። ማን ነው አሊ የሚባለው ገብቶ እሱም ሲናገር ነበር። የገጠር ልጅ የተባለውም አብሮ አለ ሲናገሩ ነበር። ነገር ግን እርሷ ሞታለች የሚለውን ነገር የሚያሳይ ምንም አይነት ነገር የለም እዛ ላይ። እውነቴን ነው የምልሽ፣ ሞታለች የሚለውን ነገር የሚያሳይ ነገር ምንም ክሉ ወይ የተወሰነች ፍንጭ እንኳን ሊሰጥ አልቻለም። ስለዚህ ይሄን ነገር እንዴት እናስታርቀው ሲባል ይሄንን ነገር ደግሞ የበለጠ ሞር ሊያቀርበን የሚችለው ቀደም ተስፍሽ እንዳለውም ዞረን ሂደን የሚደርሰው ነገር ተቀብራለች ነው የሚለው። ማን የቀበራት ሲባል እነዛ አራቱ ልጆች ናቸው። እነሱ ደግሞ አልቀረቡም። እነሱ መጥተው የሆነ ነገር ካላሉ በስተቀር ህዝቡ ምን አይነት ኮንክሉዥን ላይ ሊደርስ ይችላል?
እና ያንን ብናየው በተረፈ ግን በየቤቱ እየሰማው ነበር። ቀደም አሁን ዮዳብ ቤትም እየሰማው ነበር። እዚህም አንዳንድ ሰዎች ወደ ፖለቲካ የሚወስዱታል፣ ወደ ጎጥም ይወስዱታል። እንደዚህ እንትና ካልመጣ ከዚህ በኩል 10 እንገላለን፣ ከዛ በኩል 20 እንገላለን ምናምን። ቀደም አቡካ ያለውም አይነት ነገር አለ። ያ ነገር ወደ ሌላ ነገር ነው የሚወስደው። በቃ ይበቃናል፣ በቃ አለቀ፣ ደከምን እኮ በእውነት እንዲህ አይነት ነገር በጣም ሰልችቷል። በቃ ሁላችንም መጮህ ያለብን፣ ሁላችንም መናገር መቻል ያለብን ይቺ ምስኪን ልጅ ሐቋ ይውጣላት። ካለች እሰየው፣ እግዚአብሔር ይመስገን። ከሞተች ደግሞ ሞታለች ብለው ያሉት በአይን እማኝ የተናገሩት ሰዎች ይቅረቡና ከዛም በኋላ ኮንክሉዥን እንወስዳለን። እና ማን ነው ተክላይም ሆነ ይመችም ሆነ በፍጹም አላዩዋትም። ሲያረዱም ቤተሰብ አላዩም። ይኸው የገጠር ልጅ ነው እንግዲህ የመጀመሪያውን ቪዲዮ ሰራ የተባለው ልጅ። እሱ ምን አለ? ስለነገሩኝ ነው እንጂ በአይኔ እኮ አላየሁም አለ። ማን የነገረ ሲባል ቀብረናታል ብለው የመጡት ልጆቹ፣ እነዛ 4ቱ የተባሉት ልጆች። ስለዚህ እነሱ ይቅረቡና ተክላይም ባለፈውም ይዣቸው እመጣለሁ ብሎ ነበረ፣ ይዟቸው አልመጣም። ቢቻል እነሱ ይቅረቡና እስኪ ከነሱ የሚሉትን እንስማ መጀመሪያ። ከዛም በኋላ ወደ ተክላይም ወደ ይመችም እኛም ደግሞ የሆነ ምንጭ እናገኛለን። የሆነ ብዙ የሚጠየቁት ጥያቄ ይኖራል። እነሱ ትክክለኛ ቀብረዋት ከሆነ ምንም እንትን የለም። ሀቅ እኮ አይካድም። ያደረግሽውን ነው የምትናገሪው። ስለዚህ በዛ ብንሄድ። ከዛ በተረፈ ግን እውነቴ ነው የምልሽ በዚች ልጅ ብዙ ፖለቲካ ሲሰራባት በጣም ያሳዝናል። ስለ እውነት በጣም እና ይብቃን ነው የምለው። ስላስገባሽኝ በጣም አመሰግናለሁ። ታንኪዩ ሎዛ። አሁን የገባሁት አሁንና እወጣለሁ። ሎዛ ህዛረብ ዳዕና ሎዛ ብሩክ ይህ ነገር እኮ ከስር መሰረቱ የሸፈኑት አብረዋቸው እስከዛ ድረስ የሄዱ አናቅም እያሉ እንዴት ነው ተክላይ ልጆችን ሊያመጣ የሚችለው? አብረው የሄዱ ሰዎች አናቃቸውም ስማቸውን። እንግዲህ አስበው፣ ለስንት ቀን አብረው የተጓዙ ከስር መሰረቱ የተደበቀ የተሸፋፈነ ትልቅ ጉዳይ አለ። እሱ ነው መፍረስ ያለበት መጀመሪያ። ከተክላይ ከመሄዳችን በፊት መጀመሪያ እዚህ ላይ የተሸፋፈነው የተደበቀው ሚስጥር እዚህ ላይ ሲፈርስ እዛ ላይ ይደርሳል። እዚህ ያለው አብረው የሄዱ የሀገሮቿ ልጆች አላየንም ብለው እየካዱ ተክላይ ይናገራል ብለው ማሰቡ እኔ ሞኝነት ነው የሚመስለኝ በራሴ። አብረው ይሄ ሁሉ ቀን እየሄዱ እያዩቸው እያወሩ ስማቸው እየተጠራሩ ነው መቼም የሚመራሩት። እነሱ አናቅም እያሉ እዚህ ያለው ይሄ ተምችክ ነው ይመችክ የሚባለው እያወቀ የካደ ተክላይን አምጣ ብትባል እንግዲህ የራሱ ሰዎች ስለሆኑ አሳልፎ ላይ ሰጥ ይችላል። ስለዚህ መጀመሪያ እነዚህ ሰዎች እንዲናገሩ አፍንጫቸው ከተያዘ በኋላ ነው እኔ ተክላይ ላይ ትክክለኛ ነገር ይመጣል ብዬ የማስበው። እሺ ይሄ እኮ ነው ዜድዬ፣ ይሄ እኮ ነው አየሽ፣ ይኸውልሽ ፍንጭ ያልደረሰበት አብረዋቸው ተጓዙ የተባሉት ልጆች ምንም አይነት ነገር ያልተናገሩት ቀበርናት ሰው ያሏቸው ልጆች ምንም ያልተናገሩበት ምክንያት ምንድን ነው? ያሉበት ሲቹዌሽን እንዴት ነው? ያሉበት ሁኔታ እንዴት ነው? ለምንድን ነው? እንኳን እሱ ስማቸውን ሁላ ጠይቀናል እኮ። የሚገርምሽ ማለት ነው 2 ቀን ያዩቸው ልጆች ወይም 1 ቀን ወይም ለግማሽ ቀን ያዩቸው ልጆች ስም እያወቁ አብረዋቸው የተጓዙትን እንትኖች እነዛን ልጆች ግን ስም አናቅም አንናገርም አሉ። ለምን? ይሄ እኮ ነው አሁን ይኸውልሽ እኛንም ፍንጭ ሊሰጠን ያልቻለው ነገር እስከ አሁንም እንደምታየው የገጠር ልጅም ላይ ሞር ኮንሰንትሬት ተደርጎ ያለው አብረዋቸው የተጓዙትም ልጆች ላይ ሞር ኮንሰንትሬት ተደርጎ ያለው የደባበቀው ነገር ይሄ ነው። የተደበቀ ነገር አለ። ስለዚህ ሁሉም እየተጠየቁ ነው የመጡት። ስለዚህ አሁን ሂዶ እንዳልኩሽ ተክላይም ቢሆን እነዛን ልጆች ያቀርባቸውና የእሱ ሰራተኞች ስለሆኑ እነዛ 4ቱ ልጆች ቀብረናል ብለው እነሱ ናቸው አይደል ያረዱት የነገሩት። ስለዚህ እነሱ ይቅረቡና እስኪ ይጠየቁ እነሱ እንጂ አሁን ምንም ይኸውልሽ ሞታለች ብሎ ፍንጭ ሊሰጠን የሚችል አሁን የገጠር ልጅ ቪዲዮውን እንዴት ሰራ? አንተ በቃ ቪዲዮውን ሰርተሃል፣ አዎ አይቼ ነው ቢል እኮ በቃ ከሱ እኮ ታምኛለሽ። አይ አይደለም ወዲያውም አልነገሯቸውም። ሂዱ ተብሎ ልክ መሀል መንገድ ላይ ማን ነው የቅርብ ዘመድ እከሌ ነው ነገሰና አቤት በቃ እሷ ሞታለች፣ ተቀይራ ነው የመጣችው ልጅቷ። አየሽ ያቺኛዋ ልጅ ሞታለች፣ ይችን ይዛችሁ ሂዱ አይነት ነገር ነው እንደዛ ያለው። ያንን ነገር ደግሞ ክሊር ሊሆን የሚችለው እነዛ የቀበርናት ያሉት ልጆች ሲመጡ ነው ነው የምልሽ ዜድዬ። ላውራ ለዚህ አንዴ ጋብቻን ቀድሜ ወጣለሁ ባትሪ ስለሌለኝ። እሺ ወንድሜ ቴንክ ዩ። መጀመሪያ ሰላም ሁላችሁንም። ያው እኔ ማለት የምፈልገው ምንድነው ማለት
ብዙ ተብለዋል። አሁን በዚህ ጉዳይ ሁላችንም ገብተን ባናወራም 2 ሳምንት ከዛም በላይ ብዙ ተብሏል። ብዙ አውርተዋል። ደላሎቹም ከዛ ከነበሩ ልጆችም ከስደተኞቹም አተጓዦቹ ብዙ ተብሏል። ብዙ ስንት ነገር ማስረጃ በውስጥም በውጭም አለኝ የለኝም ብዙ ነገር ሰምተናል። አሁን ይሄ ሁሉ ተብሎ አንድ ጠብ ያለ ነገር የለም። አንድም አሁን ከዚህ ቀድሞ ተስፋዬ ሲል የነበረው ልጆች ደላሎቹ ለህግ እጃቸውን ውስጥ የሚለው ይሄ ለልጅቷ መፍትሄ አይሆንም። ለዘለቄታው ግን መፍትሄ የሚሆን ከሆነ የሚችል ሰው ወይም የሚችል የህግ አካል ካለ እነሱን ለዘለቄታው ትናንትም መያዝ ይችሉ ነበሩ። ከአቅሙ ካላቸው ነገም ጊዜ ያላቸው መያዝ ይችላሉ። ህገወጥ ስራ የሚሰራ ሰው በህግ ይጠይቃል። ይሄ የታወቀ ነው፣ የቀን ጉዳይ ነው። እነሱን በየትኛውም ሰዓት በሚችሉት መንገድ እነ ተስፋዬ ሄደው መጠየቅ ይችላሉ። አሁን ግን እዚህ ጋር ሰውን እያባላ ያለው ከዛም አልፎ ተርፎ እስከ ብሔር ወርዶ ሰዎች እዚህ ጋር በብሔር እንትና 10 ሰው ይያዝ 50 ሰው ይያዝ እያሉ እስከ መነገር የደረሰው በሀና ጉዳይ ነው። ስለዚህ የዚችን ልጅ ሀቅ እንዲወጣ ከሆነ ቤተሰቦቿም እንዲያርፉ ከሆነ እዚህ ያለውም ሰው በየቀኑ ላይ እየገባ ቁጭ ብሎ የሚያድረው ሰው አንድ ነገር መፍትሄውን ወይ ደግሞ እውነታውን አውቀው እንዲገላገል ከሆነ ማለት ደላሎቹ ተጠይቀው ምንም ማስረጃ የላቸውም፣ ፎቶም ቪዲዮ ምናምን ከነሱ ማስረጃ ከሌለ የለንም ካሉ ወይም ከሌላ አካልም ከነበሩ ሰዎችም መረጃ ተፈልጎ በውስጥም በውጭም በስንት ነገር ተብሎ አለኝ የለኝም ያለ ሰው ስንት ነገር አውርቶ ምንም አልተገኘም። ከዲኤንኤው በፊት ሌላ ማረጋገጫ ቢኖር እኔ እሱን አስቀድማለሁ በግሌ ማለት ሌላ ማረጋገጫ ቢኖር ወይ የቪዲዮ ወይ የፎቶ የተያዘችበት ቢሆን የሞተችበት በየትኛው መንገድ ማለት ነው። ግን ይህ ሁሉ ተደክሞ ተብሎ ተግረው ተጥረው ከዛ አልፎ ተርፎ በብሔር ሰው እስኪባላ ከደረሰ ዲኤንኤው የመጨረሻው አማራጭ ከሆነ ሌላ አማራጭ ከሌለ ለምንድን ነው ዲኤንኤው ምርመራ ሊደረግ የማይፈልገው ምክንያት? እኔ በጣም ነው የሚገርመኝ። መልስ ያላገኘሁበት ጥያቄ ነው። ስለዚህ ዲኤንኤው ከተመረመረ ያ ዲኤንኤ ያ አጥንት የማን እንደሆነ በየትኛው ከሞተ ወይ ከተቀበረ ስንት ጊዜ እንደሆነ ሁሉም ነገር ይታወቃል። ብዙ አይነት የዲኤንኤ ምርመራ አለ። ባለሙያዎች እሱን ያውቁታል። ስለዚህ እጃቸውን ውስጡና እነሱ ያም ከሆነ በህግ ይካሄድ የሚለው ለዚህ ላለው ሰው ወይም ደግሞ ለሀና ወይ ለቤተሰቦቿ መፍትሄ አይደለም። ለዘለቄታው በዛ ለሚሄድ ሰው እንዲድን ከሆነ የሁሉም እህት ወንድም እዛ ሄደው የሚጎዳ የሚሞት ወይም ደግሞ የሚታገትም ካለ ያ ሰላም እንዲፈጠር ከሆነ ሰውም እዛ ሄዶ ወጥቶ እንዳይቀር ከሆነ በህግ የሚደረግ ነገር እሱን ደግፋለሁ፣ በህግ ይሄድበት። እዚህ ጋር ላለው ህዝብ ግን መፍትሄ የሚሆነው ዲኤንኤው ተመርሞ ለምንድን ነው እውነታው የማይታወቀው? ሰውም በየብሔር መባላት ከጀመረ ያንን እንዳይሆን ከተፈለገ የመጨረሻው አማራጭ ዲኤንኤኑ እኔም ሆኖ ያገኘሁት። ምክንያቱም ሌላ ማስረጃ ሊገኝ አልቻለም። ያለውም ሰው ካለ ሊያወጣ አልቻለም፣ ካለም ማለት ነው። ስለዚህ በዚህ ጉዳይ የማይስማሙት ሌላ ምክንያት ስላላቸው ወይም ሌላ ፖለቲካ ሊጠቀሙበት የፈለጉ ሰዎች ካልሆነ በስተቀረ እኔ ጉንጭ አልፋ ነው፣ ትርጉም የለውም። ስንት ቀን ሙሉ ስንት 50-60 ሺህ እየሆነ ያወራል። ማስረጃ ያለኝ እያሉ በየሰዓቱ ሰዎች እየገቡ ይወጣሉ። አንድም ነገር አልመጣም። ስለዚህ የመጨረሻው አማራጭ ዲኤንኤው ካልሆነ ሌላ ምንድን ነው? ይህንን ጠይቃችሁ መፍትሄ የሚያመጣ ሰው ሌላ መፍትሄ ምንድን ነው? እጃቸውን ለመንግስት ይስጡ አለ። ያንን እንደማይሰጡ የታወቀ ነው። እንዴት ነው አንድ ሰው ህገወጥ ስራ የሚሰራ ከሆነ ሂዶ እንዴት ነው ለህግ አካል ሂዶ እጁን የሚሰጠው? ስለዚህ መፍትሄ የሚሆን የሚችለውን ያገኘው ዲኤንኤ ነው። ሰው ይዋጥለትም አይዋጥለትም፣ ካልሆነ ደግሞ ሌላ መፍትሄ ያለው የሚለው ካለ ደግሞ እውነታ ያለው መረጃ ካለ ያምጣ። ተለምኖ እንግዲህ ሌላ 15 ቀን ሌላ 15 ወር መጠበቅ የሚችል ሰው ካለ ለቤተሰቦቿም ላለችም ልጅ ከሞተችም ወይም ካለችም በህይወት ለእሷ ስቃይ ካልሆነ በስተቀር ሌላ የሚጨምረው ነገር የለም። ስለዚህ ቴንኪው ለተሰጠኝ እድል አመሰግናለሁ። ቴንኪው በጣም አሪፍ ሀሳብ ነው እና እኔም በጣም ደከመ ብሎሻል። አላወራም። እሺ እኔም ልወርድ ነው። በቃ አንድ ደቂቃ ወንድሜ ላለው ልናገርና እነ ተክላይ አሁን በህግ ስር ይቅረቡ ምናምን ነገር እያለ ሲል ስለነበረው አንድ ደቂቃ ልመልስና እኔም እወርዳለሁ። ደክሞኛል እያልሽ ነው። ይቅርታ። ይኸውልህ ወንድሜ ምን መሰለህ፣ እነሱ እኮ ለህግም ከመቅረባቸው በፊት እኮ አሁን እኛ አለች እያለን ነው። አሁን እኔ ለምሳሌ አለች ነው የምለው፣ ከማገኘው ካየሁት ኤቪደንስ ሙሉ በሙሉ አለች ነው የምለው። እነሱም እኮ እዛ ደረጃም ላይደርሱ ይችላሉ። እነዚህ የሚቀርቡት 4ቱ ልጆች ቀርበው በሚናገሩት ፍንጪ ምናልባት እኮ ተክላይም ነፃ ሊወጣ ይችላል። ያም ማን ነው ይመችም የሚባለውም ነፃ ሊወጣ ይችላል። ምክንያቱም እነዚህ ልጆች
ደብቀዋት ሊሆን ይችላሉ፣ ወይም እነዚህ ልጆች የፈለጉት ነገር ሊኖር ይችላል፣ ወይም ከተክላይ የሆነ ነገር ፈልገውም ሊሆን ይችላል፣ ወይም ደግሞ እውነታውንም ደግሞ ቀብረዋትም ከሆነ ደግሞ እውነታውንም ሊናገሩ ይችላሉ። እነዚህ ልጆች እኮ እነዛንም ነፃ ሊያወጧቸው ይችላሉ። ስለዚህ ለምን እንደሆነ አላውቅም። ምክንያቱም እነሱ የሱ ሰራተኞች ስለሆኑ ሊያቀርቡት ያልቻለው የእነሱ መቅረብ የግድ ወሳኝ ነው ከሚሉት ወገን ስለሆንኩኝ፣ ምክንያቱም እኔ 100% አለች ብዬ ስለማመን ማለት ነው። ይሰማል። እነዛ ሰዎች ቢመጡ አንድ ይቅርታ ላስረዝም ፈልጌያለሁ፣ ለዚህ ምልት ወጪ ነው። እነዛ ሰዎች ቢመጡም ምንም ማስረጃ በእጃቸው የላቸውም ተብሏል ከቃለ ውጪ። ስለዚህ እነዛን ሳምነት ትቀበላለህ? እኔ በግሌ አላምናቸውም። ምንም ማስረጃ አይደል አንተ የምታገኘው ኢንፎርሜሽን ይኖራል። ይኸውልህ ክሪስ ክሮስ ጥያቄዎች ጠይቀህ የምትይዘው ነገር አለ። ውሸት ከሆነ አሳማኝ አይደለም። እሱ ከዲኤንኤው በላይ አሳማኝ ሊሆን አይችልም። የኔ ወንድም ማስረጃ ሊሆን የሚችለው አልሞተችም ብዬ እያልኩህ ያለሁትን ልጅ ሞታለች ብለህ ዲኤንኤ እንዴት እቀበልሃለሁ ነው? እኔም እኮ ሞተች አላልኩህም። ካልሞተች ዲኤንኤ እያልከኝ ነው አንተ እኮ ካልሞተችም የሚመረመረው አጥንት እኮ ነው የሚፈርደው። የእሱ አይደለም ወይም ደግሞ ከሞተ የዚህን ያህል ቀን ነው የዚህን ያህል ዓመት ነው የተመሳሳይ ሰው አይደለም የእሱ አይደለም ተብሎ የሚፈርደው እኮ የህግ አካል ነው። እሱ ሳይሆን የሚመጣው አጥንት የማን እንደሆነ በምን አምኜ እሺ ይመርመር እልሃለሁ ነው እኮ ነው አባባል። እኔ እናንተ እኮ አይደለን ወንድሜ፣ እሱን የሚያየው እኮ ባለሙያ ነው አይደል እንዴ? ኖ ወደ ባለሙያው ከመሄድ በፊት እኔ አሁን በአብዛኛው ብትጠይቅ እኔ እንዳልኩ ማለት ነው። እኔ አሁን ማጆሪቲ ሆኜ ኒውትራል ሆኜ ነው እንትን የምለው። ወደ ሌላ ነገር የሚወስዱትን ሰዎች ተዋቸው። እኔ የሃናን ፍትህ በመፈለግ ላይ ብቻ ስላለው ማለት ነው። የተለያየ አስክሬን ነው እያየን ያለ ነው። ያንን አጥንት ነው የሚያመጡት። ያየነው አጥንት ነው፣ ሌላ መቼም አያመጡም። እኔም አልተቀበልኩትም። በቃ ያንን አስክሬን ካልተቀበልከው የመጣውን የመጀመሪያም የመጣ አስክሬን አለ፣ ከዛ ሁለተኛ ላይም የመጣ አስክሬን አለ። ያ አስክሬን የመቼ አስክሬን ነው? አንተ መፍትሄ የምትለው እንላለን። ከዲኤንኤ ውጭ ያንን አስክሬን ይመርመር ራሱ ፈቃድ መስጠቱ ማለት እነሱን ታምናቸዋለህ ሳምን ማለት ነው። ኦኬ እሺ፣ እነዛ ሁለት ሰዎች መጥተው ቢመሰክሩ አንተ አምነት ትቀበላለህ። ከዛ በኋላ ጥያቄ የለም። ኖ እነዛ አራት ሰዎች ቀበርናት ያሉት አራቱ ሰዎች መጀመሪያ የነበሩት አራቱ መጥተው መሰከሩ። ከዛ በኋላ ጥያቄ የለም ከተመለሰልህ አራቱንም ስትጠይቃቸው የሆነ ነገር ታገኛለህ። ዴፊኒትሊ 100% ሹር። ኦኬ አገኘህ እነሱ እንዲመጡ ያልተፈለገበት ምክንያት ምን እንደሆነ አልገባኝም እኮ። አገኘህ ከነዛ አራት ሰዎች መልስ አገኘህ፣ ነጥብ ያዝ። ከዛ በኋላ ልጅቷ መኖሯን ካረጋገጥክ በኋላ ከዛም በኋላ ራሱ ማን ነው ተክላይም በቃ የሚፈልጉት ነገር አለ እነሱ። ከዛ በኋላ ከተክላይ ጋር ትደራደራለህ። ማን ነው ያኛው ስሙ ማን ነው? በቃ ነው ሲኔ በቃ መልካም ይመች የሚሉትንም ትነጋገራለህ እንጂ አሁን ሞተች የሚለውን ነገር እኔ እንትን አልልም። ለዛ ብዬ ነው። እና ለማንኛውም በጣም አመሰግናለሁ። ሎዝዬ ደክሞሻል አውቃለሁ። በጣም ታንኪዩ አመሰግናለሁ። ቆያ ሰላም ደር አትሄድ እሺ። ብሩክ የዲኤንኤውን እነግርሃለሁ። አይ ቆይ እንዴት ብሩክ፣ አንድ ጥያቄ የለም አንተ አሁን ሀና አለች እያልክ ነው እና ለሆነ ነገር ፈልገው ነው የሚሆነው አልክ እና በህይወት ካለች ለምንድን ነው አንግተው የያዟት ብለህ ነው የምታስበው? ለምን ያዟት? ለምን ለህዝቡ አይሰጧት? ለምን ሞተች ብሎ የሚያስመርምር ይላል። ይኸውልሽ ሎዝዬ ምን አለ መሰለሽ፣ አንድ ሰውን የሚያዝበት ያ እዛ ቦታ ላይ በተለይ እንዲህ አይነት ነገር የሚታየዝበት አሁን በአብዛኛው ህዝብ ገንዘብ ፈልገው ነው ምናምን። ገንዘብ ብቻ አይደለም፣ እነዚህ ደላሎች ገንዘብ ብቻ አይደለም፣ ገባሽ? በሌላም ነገር ሊያያዙ ይችላሉ። እዚህ ላይ አሁን እንደዚህ ነው ብሎ መናገሩ አስፈላጊ ስላልሆነ ነው እንጂ ገንዘቡንም ታዩ አስፈላጊ አይደለም። ለምን ሁሉንም ነገር ምክንያቱም ምን መሰለሽ፣ ለምሳሌ ማለት ነው ለምሳሌ አሁን እንደ በቀላሉ ብነግርሽ ማለት ነው አሁን ምናልባት ይመች ከዚህ በፊት የተክላይን ሰው ቀምቶት ሸጦበት ሊሆን ይችላል። በብዛት አንዳንዶች ደግሞ አሉ ይቀበሉና ከአንቺ ይቀበሉና የተለያየ የሰውነት አካልም ይሸጣል። ገብቶሻል? አሁን ብዙ ዘግናኝ ነገሮችን ማውራትም ስለማያስፈልግ ነው። እነዚህ ራሱ ደላሎቹ እየተቀባበሉ ብዙ አይነት ነገር ይሰራሉ እና ሰው ገንዘብ ብቻ ነው የሚያየው። እነሱ ገንዘቡን ወዲያው የሚያገኙበት ነገር አለ። ይሄ ገና ተደራድረሽ ሪስክ ወስደሽ ምናምን የምታገኙ ገንዘብ አለ እና እኔ የበላይ ነኝ እኔ የበላይ ነኝም ፉክክርም አለባቸው። ራሳቸውንም ቴሪቶሪያቸውን ለማስጠበቅም የሚሄዱበትም ዘዴ አለ። ስለዚህ ብዙ አይነት ነገሮች ስላሉ የዛ አይነት ነገር 100% ሆኖ ሞታለች እኔ ልሰቀል ነው እኮ ያለው። የሚገርምሽ ነገር እነሱ አይዋሹኝም እና እኔ ከፈለጋችሁ ልሰቀሉላ እስከ ማለት ደረሰ። እንዴት ይሄን ያህል 100% እንዴ? እንደዛ ነው ያለው። ቅድምም ገብቶ 100% እየሰማሁት ነው። ቅድምም እየሰማሁኝ ነው እና
እኔ አንዴ ተስፍሽ ብሩክ እንደውም እዚህ ላይ በአብዛኛውን ላስቁመና ማለት ስለተናገረ ነው። ለዛ እዚህ ነው ላይ እኔ ብሩክ ላስቁመና እንጂ እንትንም ሰው ያላብኩት። አልፎ እዚህ ጋር ማንም ሰው ማለት አሁን ምናልባት ሰው ምን አለ ማስቦት መሰለሽ ለዚህ ለማውራት አፍሮም ሊሆን ይችላል። እኔ አንድ ነገር እዚህ ጋር ልበል አንድ ጊዜ አንድ ላይ ወንድም አንድ ጊዜ ምናልባት ሀና በህይወት ካለችና ተይዛ ላለመስጠት ከሆነ ገንዘብም አይደለም የሚፈልጉት ምንም አይደለም። ስለዚህ እኔ የምጠረጥረው በህይወት አለች በሚለው ልሂድና አሁን በዚህ ሰዓት ላይ በህይወት አለች በሚለው እስካሁንም ድረስ እሱ መጥቶ ሞታለች ብሎ እስኪነግረኝ ድረስ በህይወት አለች የሚለው ሀሳብ ውስጥ ነው የነበርኩት። አሁን ነው ሀሳቤ እየተበታተነ የመጣው። እቺ ልጅ ገንዘብ ካልሆነ የማይፈልጉት እያለች ይዘዋት ከሆነ ሞታለች እያሉ ያሉት አንደኛ እኔ በሆን እዛ ቦታ ላይ በሆን አሁንም የምጠይቀው ማን እንደሆነ ታውቃለህ? ከባሏ ነው መጀመሪያ ያለብንና ከጓደኞቿ ሞታለች ብሎ ካስወሩት ጓደኞቿ ነው የሚጀምረው። ስለዚህ ባሏ የሆነ ነገር ከነዚህ ሰዎች ጋር ግንኙነት አለው በሆነ ነገር ተያይዞ ልክ በቃ አብይና ኢሳያስ በላቸው በሆነ ነገር ተስማምተው አብረው ሆኑ፣ ታረቁ፣ ቀለበት አሰሩ አይደለ? ከዛ በኋላ በሆነ ነገር ሳይስማሙ ሲቀሩ ተለያዩ። ልክ እንደዛ ናቸው ሁለቱም ጋር ያለው። ስለዚህ የልጅቷ ባል በሆነ ነገር ከነዛኞቹ ጋር ተስማማ ሚስቱን ይዘው የሆነ ነገር እያደረጉ ነው ብዬ ነው ማስበው። ስለዚህ የባሏ እጅ ስላለበት ባሏ መጠየቅ አለበት ብዬ ደግሞ አስባለሁ። እኔ ሰው አስቦት ማያውቀውን ነገር አስቢ ካልከኝ አንድና አንድ ማስበው ይሄ ነው። ኖ ይሄ እኮ መጀመሪያ ምን አይነት ኢንፎርሜሽን አለ መሰለሽ? ይቅርታ አንድ ጊዜ ወንድም ይችል ልመልስላት። ይኸውልሽ ምን አይነት ኢንፎርሜሽን አለ መሰለሽ? ያኛው የጅዳ ያለው ደላላ ይመች የሚባለው በፊት ኢጃዛ ቤት እሷን ይዟት ነበረ ነው የሚባለው። ገብቶሻል? ኢጃዛ ቤት እሷ ጋር ተቀምጣ ነበረ። በኋላ ላይ እሱን ትታው ይሄኛውን አገባች። ያም ምናልባት አየሽ፣ የዛም ሪቬንጅ ሊኖር ይችላል። ምክንያቱም ይመች የሚሉት ይወዳታል የሚባል ነገር አለ። አንድ ሁለተኛ፣ ትናንትና ባሏም ገብቶ ሲጠየቅ ሰምተሽ ከሆነ አንደኛ ሲናገር የሆነ በጣም እንትን ይለዋል። ሁለተኛ ደግሞ እሷን የላካት የእሱ የባሏ ያጎቷ ልጅ ምናምን አይነት ነገር ደግሞ አንድ አለ ሌላ በአንተ አባባል ብሩክ። ስለዚህ እዛም ሰውዬ ጋም የሆነ ኢንፎርሜሽን አለ። ምክንያቱም ያ ሰውዬ ለምንድን ነው ሊናገር ያልቻለው? ይሄን ያህልስ እኛ እንደው የሚገርምሽ ባሏም አለ ወንድሟም አለ ነው እየተባለ ያለው። ለምንድን ነው እነሱ ከዚህ ሁላ ህዝብ መሃል 50 ሺህ 60 ሺህ ሰው እየተሰበሰበ ይሄ ሁላ እንደዚህ እየጮኸ ለምንድን ነው ወጥተው የማይናገሩት የሚባል ነገር አለ። ነገር ግን አሁን አንዴ ሮዚዬ በእናትሽ አንዴ እንናገረው ለምን ስላልክ ወንድሜ፣ በመጀመሪያ ደረጃ እዚህ ሁሉ እኔ ሀቢባ ጋር ሲመጣ ይፈታል ብያስቤ ነበር፣ ትወጣለች ብያስቤ ነበር። ወንድሜ የተናገሩ እኮ ነው፣ ግን አንተ የምትፈልገው ስለማይናገሩ ነው። እኛ ችግራችን አንዴ ሩቅ በእናትህ የኔ ልጨርስና ከዛ ቆይ ልንገርህ። አለች የሚሉ እኔ አሁን ከማንም ሳልሆን ልንገርህ፣ አለች የሚሉ የሚፈልጉት ሊሰሙ ነው የሚፈልጉ፣ ሞተች የሚሉ ደግሞ የሚፈልጉት ነው። ይሄ ደግሞ አይዋጣም። አሁን ልንገርህ ወንድሜ፣ አዲስ ትናንትና ለምሳሌ ስልኳ ሰራ ተባለ። ታውቃለህ ደላሎች ምን እንደሚይዙ? በራዳር እኮ ነው የሚሰሩ። ስልክ እኮ የላቸውም። ይሄን አታውቁም? ኢንተርናሽናል የማይገኙ ለምን መሆኑ ታውቃለህ? ለምሳሌ ሊቢያ ያሉ ደላሎች ለምን አያዙም ብትለኝ፣ ራዳር አላቸው። ስልክ ራዳር ነው፣ ልታገኘው አትችልም። ዋትስአፕ የለውም። ልንገርህ ወንድሜ፣ ሰራ ብሎ አንድ ሰዓት የታገኘው የሃኒ ነው እያገኘን እያወራናቸው እኮ ነው። ተክላይን እኮ አስገብተን በስልክ ነው ያወራን ነው፣ በእንትን አይደለም። የሃኒ ስልክ ስንት ሰዓት ጨረሰ ትናንት? እየሰራ ነው። የሃኒ ስልክማ ይኸውልሽ ሁለት ሲሞክራ ላይ ሰርቀውት ይሆናል። ሞክሮው ይሰራል ይላል። የተቀበላለ ወንድሜ ልንገርህ፣ ይጠራል እኮ እህቴ ይጠራል። አሁንም ራሱ ብትደውይ አሁንም ይጠራል። እናትህ ልንገርህ፣ ቆይ ያንተ ትነግረኛለህ። እዚህ ጀርመን ሁኜ እኔ የሳውዲ መያዝ እችላለሁ ታውቃለህ። እዚህ የአሜሪካ ሊይዝ እችላለሁ ብር ከከፈልኩ። እነዚህ በሙሉ ስካን የሚያደርጉ የሚሰርቁ ሰዎች እንደዛ ነው የሚያደርጉ። ቻይና ሆኖ ነው የአሜሪካ የሚይዙ። እና ይሄን ማስታወስ አለባቸው። አንድ በል። ሁለተኛ እኔ እዚህ ማልልን ለምን መሰለኝ 100% ያለ አምላክ በስተቀር ማንም አያውቅም። ልትኖር ደላላ እውነት ይናገር አላለልም። እኔ ከደላላ ጎን አይደለሁም። ግን ልንገርህ 100% ደግሞ ያለ አምላክ በስተቀር ማንም አያውቅም። ሁላቸው አንተም አታውቅም፣ እኔም አላውቅም። ስለዚህ 100% ሳይሆን 80% አለ እችላለሁ። 20% ደግሞ እኔ ልንገርህ
በዛ መንገድ ላይ ስንት ሬሳ አየን እያሉ ነው። እኔ አይደለሁም ያልኩ ብዙ ሬሳ ይገኛል ትላላችሁ። ከዛ ደግሞ ሰው ዶክማ አይሞቱም ትላላችሁ። የትኛውን እንቀበል? ስለዚህ 20% እዛ ከተዋላ አንድ በል። ሁለተኛ ልጁ ዲኤንኤ ብለዋል። አሁን ቢገላት ስላለህ ታውቃለህ። ፖሊስ ልንገርህ በምን እንደሚገናኝ የትም ሀገር ልንገርህ። ፖሊስ ሰዓቱን ነው የማያውቀው እንጂ ከሞተች 1 ቀን አድርጋለች፣ ከሞተች ሳምንት አድርጋለች፣ ከሞተች 3 ማንዝ አድርጋለች ብሎ እንደሚናገር ታውቃለህ ወንድም ልንገርህ። ዲኤንኤ እኮ ይናገራል። በህይወቷ ያለ ቢሆንስ በህይወቱ አሁን ቢቆርጧት ለምሳሌ ልንገርህ፣ ቆይ ኖ እጇ ሊቆርጧት ከእጇ ይወሰዱ እንበል አያርግላት በእኔ ላርጎ እኔ እጄን ቆርጠው ለዲኤንኤ ላኩት። ዛሬ ከቆረጡት እኮ አዎ ሰዓቷ አይናገርም፣ ግን ከ1 ቀን በፊት ከሳምንት ይላል። ስለዚህ የባሰ ይዋረዳል። ስለዚህ ውሸቱ ይጋለጣል። ተስፋዬ ደግሞ ጥያቄ ነበረን። ምን አለ? ደላሎች ልናስይዝ ነው። አንደኛ ጅዳ ሂደህ አሁን ለደላላ ብትከስ ደላላ ብቻ አይደለም የሚከሰስ፣ ኢንተርናሽናል ልንገርህ፣ በደላላ የሚመጣ ይከሰሳል። በህግ መሄድ አለብን። ሀቢባ እንዳትጨርስ የምትጎቱት ያላችሁ ልንገርህ፣ የሚፈልገውን ካልተናገ ይናገራላችሁ። 3 ሰው ገባ ካየህ ምንም ቪዲዮ አይታዩ ምስክር የላቸው መጥተው ምንድን ነው የሚያደርጉት? ለገጠር ልጅ ያፋጥጡታል። እንዲህ ብለህ ነበር እንዲህ ያልሆነ እንደዛ እኮ አይደለም ወንድም። በተክላይ የሚመጡ በቪዲዮ ይመጣሉ። ልንገርህ 20%ቱን ልንገርህ። በ80% ያመን ነው የሚመጡ ደግሞ ትክክል አይናገሩም። ለምን አላየንም እኮ እስካሁን። ለምን ቢባል ለህይወታቸው። እሺ ለህይወታቸው ካልሆነ ለሀቢባ ብቻ ይንገሯት። ተከሰሰ ጅዳ አለ ሞኬ አለ ማነው ሁለተኛ ለኢድሪስ የሚባል ሀቢባ ስጠየቅ አልተከሰሰም። እንዴ ምንድን ነው የሚሰራ? አንደኛ ሊከሰስም ደላላ በምን እንዴ ኢንተርናሽናል ኢንተርፖል ነው የሚፈልጉ ደላላ አያዙም። ከተያዙ ታንቆ ነው የሚመጡ። ካየ ከሱዳን ታንቆ የመጣ ኤርትራው ነበር ላስታውስህ ብዬ ነው። ከሱዳን አመጡት ወደ ጣሊያን ካየ። ስለዚህ ደላላ በአለም ስለሚገኝ ተክላይ አይገኝም። ለእውነት ልንገር ተክላይ የሚያገኘው እዛ ያለ ደላ ነው። ደግሞ ሌላ ደግሞ አንድ ኦሮሞ ምን አለ? እኔ ልሂድና ንገሩኝ አለ። በእናታችሁ ንገሩኝ፣ እኔ ቤቱ ላፍርስ አለ። ለምን አይነገርም? ስለዚህ ወንድሜ ልንገር፣ እኔ 80% ደላላ ስለማላምን ነው የሰጠሁት እንጂ ልትኖር ትችላለህ። 100% ግን አልልም። ለምን ስትል 100% የማይሳሰት አንድ አምላክ ወይም አንድ አላህ ብቻ ነው ልንገር። ስለዚህ ዲኤንኤ አይዋሽም። ዲኤንኤ ዋሽቶ አያውቅም። ኢንተርናሽናል ዲኤንኤ አንድ በል። ሁለተኛ ደግሞ ሌላ መፍትሄ ምን አለ? ከዛ አለች ከምንል እኔም አለ 80% አለ እችላለሁ። በሌላ አይደለም ደላላ ስለምዋሽ ነው እንጂ መረጃ ነው ያለ እንጂ ማስረጃ የለም። መረጃና ማስረጃ ይለያያል። መረጃ ማለት ሰው የነገርህ ነው። ማስረጃ ግን ቪዲዮ ነው ወይ ምን ነው? አሁን ልንገርህ መረጃ የሚባል የለም። ተክላይ አንድ ያለው የተክላይ መረጃ የለውም፣ ያኛው መረጃ የለም። ግን ተክላይ ያለው ምን ተማምነዋል መስላ ኢንተርናሽናል ተማምነዋል፣ ዲኤንኤ ብለዋል። ለምን እሱ አይደረግም? አይሆንም ካላችሁ ደግሞ የእናንተ የ80% የእኛስ ምንድን ነው? ምን ይዘን እንቅረብ? እሺ ለመደራደር ሆኖ አይደል? በመንግስት አይቻልም መደራደሪያ። ከምን ምን ብዙ ብዬ ልጨርስ። ባወራ ደስ ስለዚህ ይለኛል። አንደኛ ሎዚ ትንሽ ደክሟታል፣ የእሷንም ሰዓት ለመቆጠብ ያህል ነው ይሄን አይታችሁ እምለው። ግን እኔ አሁንም ቢሆን ይኸውልሽ እንደነገርኩሽ ምንም አይነት መረጃ አላገኘሁም። እንደውም የኔ እምነትን ነው የምነግርሽ። ይህ አሁን የኔ አመለካከት ነው። አንቺ የራስሽን እንደተናገርሽው እኔ ልጅቷ 100% አለች። ያችን የያዟትን ልጅ ቀይረዋት ነው ብዬ ነው አሁን እኔ የማምነው። ቀይረዋት ይችኛዋን ይዘዋታል፣ ያችኛዋን ለቀዋታል። እንደዚህ ነው ብዬ የማምነው ነው። ይሄ የኔ አመለካከት ነው። ካገኘሁት ኢንፎርሜሽን ካገኘሁት ጥያቄ ነው። ነገር ግን አንቺ አሁን አልሞተችም ወይም ሞታለች ብለሽ ለምትዩ እኔ አሁን ያገኘሁት ፍንጭ ስለሌለኝ ነው። መረጃ ምንም አይነት ነገር የለኝም። አቀረቡ መረጃ ታዲያ አለች አትበለኛ። 100% አለች አትበለኝ። መረጃ ይዞ 100% ለእኔ የሚያረጋግጥልኝ ልጅቷ እንዳለች ነው እኮ እያልኩሽ ያለሁት ሄለን። ማስረጃ ስጠኝ ወንድ ማለት ማስረጃ። ያለመሞቷ ምንም አይነት መረጋገጫ የለማ። ያለመሞቷ አብረዋት የሄዱ የተነገራቸው ነው። ምንም ማስረጃ የለም፣ መረጃ እንጂ ወንድም። አሁን እሱ አይደለም። ኦኬ ሁለተኛ ደግሞ የተሳሳታለ። ሰማይ ማን ነው አሞራ ያወጣት ልጅ የለም። አንደኛ በትክክል ስላልተነገሩ እንዲያም አሞራ መናገር አለበት። አንዴ ልንገር፣ ልጅቷ እኔ ነበርኩ። ልጅቷ የወጣት ተይዛ የነበረት የ9 ወር ናት። በሌላ ነው ስሙ። አሁን ራሱ ሳይጠራው አልጠራውም፣ ግን ከተክላይ የሚያገናኝ የለም። ሌላ ነው ስሙ። ልጅቷ እዛ የመጣች ግን ሌላ ናት። ሁለቱ እየተባለ ልጅቷ ወጣች በሰማይ እያላቸው ትግርኛ ስለማትሰሙ ነው። እኛ ግን እንሰማዋለን። እንዴት እንደወጣች ልጅቷ ሰምቻለሁ እኔ። አሞራ ከተክላይ ጋር የሚያገ እሷ የነበረች ወደ ጅዳ
ማን ነው ያለው? ተክላይ ያለው ወደ የመን አደን አካባቢ። ስለዚህ ምን ያገናኘዋል? በአቅጣጫ ስታየው በአቅጣጫ ማለት ማስረጃና መረጃ አድርገን እንስራ ልል ነው። አሁንም ለሐኒም ፍትህ ካለች በህይወቷ እንድትገናኝ በህይወቷ ከሌለ ደግሞ እኛም ቤተሰቦቿ ከሁሉም ደግሞ አባቷ፣ ልጇ፣ ባለቤቷ እንዲል ነው እንጂ ባለቤቷ ትክክል ተናግረዋል፣ የሚያውቀው ተናግረዋል። ለምሳሌ ሞባይል ካየህ ምን አለ እሱ ሽጠዋለች አለ። ሳራ መጣ ግን አይ ታች ስክሪን ነበር ከባለቤቷ አትበልጥ ኖ ሽጠዋለች አይደል ልካዋለች ያለችው ሳምሰንጉን እሷ ከመሄዷ በፊት ሳምሰንግ ሞባይል የነበራትን ልካው እንትን ብላለች። ነገር ግን ቪዲዮ ላይ ደግሞ አይተህ ከሆነ በትክክል ሳምሰንግ እንዴ አሃ ስለዚህ እዛ በረሃ ላይ ደርሳ ነው ታች ስክሪን ከባሏ ደብቃ ገዛች ማለት ነው እንዴ? የማይታመን ነው። አሁን አየህ መረጃው አይደለም እህቴ አይደለም። ወዴት እየሄድሽ ነው ያለሽው እንዴ? በጣም መንገድ እንትን እያልሽ ነው ያለሽው። ቪዲዮ ላይ የታየው ነገር ይኸውልሽ፣ ቪዲዮ ላይ የታየው ነገር ታች ስክሪን ስልክ ይዛ አይተናታል። ቪዲዮው ላይ የማን ነው? አንድ በይ ቆይ የማንም ይሁን አይ ዶንት ኖ የማንም ይዘና አይተናታል። አሁን አልያዘችም ካለ ባሏ አልያዘችም አለ ከባሏ በላይ ትንሽ እንጂ ያየሽው አሁን እኮ ያየነውን ነገር ለማመን ነው እኮ ሄለን፣ ያየነውን ነገር ለማመን ነው እኮ አሁን የሚታየውን ነገር ለምሳሌ ቆይ በቃ አንድ ጥያቄ ልጠይቅሽና ልውጣ። ለምሳሌ አሁን ሞታለች ተብሎ አስክሬን መጣ። ያየነው አስክሬን የሄለን የማንች የሃኒ ነው አይደለም? አንቺ አምነሽበታል አላመንሽበትም? ይሄንን ንገሪ። አላመንኩትም። በቃ በቃ አሁን እነሱ አለን ያሉት መረጃ ያ ነው። ታዲያ ይሄንን እየነገርሽኝ አንቺም እኮ አሁን ወደ እኔው መጣሽ እኮ ዞረሽ። ታዲያ ይሄ ለምን አናሳፍረው እንዴ? እኔ አርገን ለምን እንዴት አምናለሁ? የ10 ዓመት አስክሬን ይዞ መጥቶ እና መርምርልኝ ይሄን እንደ ዲኤንኤ ቴክስ ታይም ሰዓት ነው የሚወስደው እኮ። ለእኛ ነው የሚተባበረን። ለምሳሌ በዛ ከመጣ እኔ 100% አላምነው። ከዚሁና ለምን ቀበርናት ያሉ ሰዎች መጥተው አይናገሩም? ሁሉም ነገር እኮ በሙሉ ያልተጠየቀ ሰው እኮ እንዴ ያለ እኮ ልጅ እኮ አላመጣም አለ እኮ ምን እንበል አላቀርብም ማለት ለምን? ምክንያቱም እዛ ጋር ሊያዝ የሚችል ነገር አለ። ሞኬ ይደረጋል አለ። ሞኬ ብለዋል እኮ ሀቢባ ልታመጣቸው ነበር። ሀቢባ ላመጣቸው ነው ብላ ነበር። ከሰማ አልመጣሉ አመጣለሁኝ ብሎ ቀረበ እኮ እሱ ራሱ እኮ ይሻቸው እመጣለሁ ብሎ ነበር። እሺ ለማንኛውም አላህ ከሷ ጉን ሁን። ተሳስቼ ከሆነ ይቀርታላለሁ። ግን እኔ መረጃ ነው። እግዚአብሔር ይስጥልን። ሎዝዬ አመሰግናለሁ። ከተሳሳቱ ሰላም ድሮ አመሰግናለሁ። አምላክ በሰላም ያገኝ እህታችንን። አሜን አሜን። በቃ ሐቋ ያለው እነሱ ሐቅ የልጅቷ ሐቅ ያለው እንደማስበው እነዛ መሪዎቹ ጋር ነበረ። انت امرኛ مسمع እንበር ምን ንጋር እኮ አይፈልኝ አነ በትግርኛ ይخزارብ ግን ካው ዝልዛረው ወልቀነይሲ አነ ብናይ በተክላይ እንደ መጽያ በዚ 2 ዓመትን ብንዳርሳር ሰይ ዓመት ይከረኒው ብናቱ ቡየ መጽያ በተመንገድ ማለት ነው ብናቱ እንደፍቱ ገዙ እጅስ አወሲ ዓጽም ብዙሓት ወራተል ተዓጸዋኒዋ ከምዚ በቃ ዓጽምስ ልታዓጽዋ ብዙሕ ነገር ይብሉ ነይሮም ኣብ ሰመን ጌርካ ካትዕጽ ብዙሕ ሰብ ይኮንዮ ከምዚ ተጋሮና ማሓሮንሲ ብዙሓት ኢና ኣብኡ ተሸዊርና ኢና መጺና ኣነ ሕዚ ብናይ ተክላይ መራሒ እየ መጽየ ተረዲእከ ብተክላይ ሓዳፍነት ማለት እዩ እናሲ ፀለመ እዚ ዝፈጠጦ ከብልዎ ኣለዎም ከምዚ በቃ ኾነ ኢልካ ዝግበር ዘሎ ሕዚ ሃናሲ እንድሕር ብሂወት ሃልያ ኮይናት ምስ ሰባ እንዲያ እኮትህሊ ነይራ ከመይ ጌራ ልበይ ናብኡ ክዓፂዋ ይኽእሉ ከምዚ ንሽ ኣብ በረኻ ይኮነይ እቲ ቦታ ብዙሕ ሰብ ዝቕመጠሉ ቦታ እቲ ናይ ተክላይ ማለት እዩ ኣነ ልዕረፍ ኩሉ ተረዲእኪ ካብኡለየ ብዙሕ ሰብ እዩ ትግራዋይ ኣምሓራይ እንደውም ከመስግኑ እዮም ዝግብኦም ነይሮም ተጋሩ ማርያምን ትግራዋይ ኣብኡ ደም ላካፈለ እዩ ለእቲና ላውዚ ላብ ስዑድ ክንኣት ከለና እሳቶም ተሸኪሞም ደቂ ዓደም ደውርዮም እውን ከይዶም እሳቶም እዮም ትግራዋይ ተሸኪሙ ለእቲ ላብ ስዑዲ ተረዲእኪ እናለ ይኾን እዚ ፀለመት ፅበ ይኾነይ እንድሕር ሞይታ ትመርመርና ኣለና ሃለ ልምንታይ ከመርምሩ ለይክእሉ ሓቂ ተልይዎም ንሳቶም ከመርምርዋ ዶም ኣነ ብእየ መፅያ ክትዕፈነው ይትኽእልን ኣውትናቱ ምሽዋር እንደውም ድዕዳ ኣይፈልጠኒ ይኾን ዶ ጓል ዓዲ ይኾንክን ብቻ ግን ብናቱ ምሽዋር ይመፅእ ብናይ ተክላይ ተረዲእኪ ብዙሕ ሰብ የው ልበል እንደውም ሓምዚ ሳቶም ዝዛረብዎ ዘለውሲ እንድሕር ተክላይ ሕማቅ ሰብ ኮይኑ ንዘነብኡ ዘለዋ ኣምሓሮ ሕማቅ ክገብረን ይኽእል እዩ ብዙሕ ህዝቢ ዘፀልምዎ ዘለዉ ብዙሕ ኣምሓራይ ብዙሓን ተጋሮን ኢኻ ብቲ ቦታ ስትመፅእ ተረዲእኪ ተሓዊልና ዝመፃና
ስለዚህ ليهون سلامة صبي وخنا يدبل أنا بقى مسيا بزي خلت عمت فرقان تنات مشوار لك كله كع أم حري تجاري مع التقالاتنا تحولنا أو بحريو نجات بهال كتسارف سمية يلا خو مساكم مسكرين كتير كوسمية يلا أي تجارة عينكو يوم سوات بعثهم يحلفوا إن دبلتكم أوزك كتسارف كوسمية هقول أي كنا جركي شفتها لأبير كم مثيلكي كامنا تخلي حليفكي بزوح ساعتنا نا ثلاثة مع أربعة مع تحليفكي وش تسعد خلقي فيفا لبها الميو أو زي أشياء أو شفتها أم حرينيو تجراوي أورام شفتها لو بسألمات يوم بحزخي أو زي ناي تخلي جزا بن شفتها يلي مخنياتو بقى أو زي عفرة لبها لسي بزح جزا بزح يمنات النور الليو بزح حزب زلوا أيو أو ثم جرام ينقع عفوا لو حدا أو زهول حزبنا هادلي كوكا أو تنات جزاي بس حتى يودو زندك عدا أما قدي أما يتجنا أو يمرودو هم سلام زي باي زي تجارو سيلهم أولي هون يتأتوا إحنا من قد بعدنا المس أنا لورو أنا يبعدنا لنا بو نا شوفات حزوات خينا من ده ويت دفرت خينا لا أو إيه هوني زي في فاد بهالبوتاي أمرني أسرع المبر بأمرني متزارو هنير جندا سمع هو ميا أني لا خلنا نجرب كمان بقى هاتي مبر أو إذا كل تجارون إذا كل أرومان إذا كل محارن بداية تخلي مرحتي تمرحا لا أتواجن تجروا أي حلف النتو هي حلف النت هو تسع واقع دقاتي لمرحكا وترديكي قد ما يلقن زويلو هؤلاء هو واقع دقاتي لمرحكا لو زيد أتواكا ويخمت ويخعكوت مالتي نا خاو خاص أو خيرهم سأرز وايدو قلي والنير أو يخوني كتقرصي عن حنا كمان سي أو أنا هذا أدخل حمش شغلات ميتنا ترديكي مش أو يخبيت توكيسنا حمش شغلات ميتنا نير شو عجزة هذا ساتن أجري فنايين عن حنا مثلا لنا الدحري تمليسنا بعدنا بقى يمن لمينا يوم عربي سلنا خلا جزء يسر المتأهو شعن تقولت أم حري أنا تجراويتي خينا الدحري تمليسنا ترديك زنو ما تاجنوا أريان حزن أنا سماني أرزان أنا هذا عباي موبايل نيراتني أنا ده أرزان 500 أيلها مجرى أنا قدر في عقم يبلن ولا تمس عقم هاليوم سأخذ أرز أي تخلين خبيدي بقى أو تو دمبر مالتي إن همزة أو زي أفهم دزارو وزلوس يخونن بما الحس هذا دزارو يخون أخذ أرز أي تخلين اللي هو تيوت إني أبقى إن بهوته